ሰላም እንዴት ዋላችሁ? እንዴት አመሻችሁ? አይ ሆፕ ጥሩ ቀን ውላችኋል። አይ ቲንክ ከረጅም ጊዜ በኋላ ትሬድ ሪካፕ ቪዲዮ ይዤላችሁ መጥቻለሁ። ረጅም ጊዜ ሆኖናል ትሬድ ሪካፕ ከሰራሁላችሁ። ሪዘኔ እንደነገርኳችሁ ላለፉት ጊዜያቶች ሪከርድ ለማድረግ የሚያስችል ቦታ ላይ አልነበርኩም እና በዛ ምክንያት ሳልሰራላችሁ ቆይቻለሁ። በቅርቡ ነበር የተመቸኝ። ከዛ በኋላ ሞር ዝም ብዬ ትሬድ ሪካፑን ከምለቅላችሁ ይልቅ አንድ ቻሌንጅ ይዤ ያንን ቻሌንጅ ብሰራበት ይሻላል ብዬ አምኜ አርብ ዕለት ዩቲዩብ ቻናሌ ላይ ኤፍቲኤምኦ ቻሌንጅ ሙሉ ጆርኒን ያሳያችሁን ቪዲዮ ሳዘጋጅ ቆየው። ዘን እሱን ከለቀኩላችሁ በኋላ ዛሬ ያው ሰኞ ነው። ዛሬ መጀመሪያ ትሬድ ሪካፓችን ይሆናል ማለት ነው። ከዚህ በኋላ ያው የተሻለ ቪዲዮ አይዲያ ካለኝ ምናልባት እሱን ሰራ ላቆይባችሁ እችላለሁ ወይም ደግሞ በጊዜው ላለቅላችሁ እችላለሁ ወይ ደግሞ ካልተመቸኝ ግን በቻልኩት አቅም በተመቸኝ ሰዓትና ሪከርድ ማድረግ በምችልበት ሰዓት ልክ እንደዚህ ሪካፕ እየቀረጽኩ እለቅላችኋለሁ ማለት ነው። ዛሬ አጠቃላይ በትሬድ ቁጥር ደረጃ 5 ትሬዶችን ገብቻለሁ። ጀስት በአጠቃላይ በትሬድ አይዲያ ካየነው ግን 4 ነበሩ። ያው መነሻ ባያሴ የነበረው ቡሊሽ ነበር፣ ግን በኋላ ቀይሬ ወደ ቤሪሽ ሴል የገባዋቸው ትሬዶች አሉ። ቡሊሽ የገባውበትን ሪዝን ለማስረዳት ያክል ከመንዝሊ ልነሳላችሁ። መንዝሊ ላይ ስንገባ እንደምታዩት ይሄ የማርች ወር ነው። ዛሬ ማርች 30 ነው። ወሩ ሊያልቅ አንድ ቀን ይቀረው። ስለዚህ እንደምታዩት አግሬሲቭሊ ወደ ታች ወርዷል። በጣም ትልቅ ካንድል ነው እዚህ ጋር ካሉት ካንድሎች አንፃር። ስለዚህ ምናልባት የመጨረሻ ቀኖች እንደመሆናቸው ዛሬና ነገ ምናልባት ዲስትሪቢዩሽን በተወሰነ ደረጃ ወደ ላይ ይኖራል ብዬ አሰብኩኝ። ስለዚህ ወደ ላይ ሊሆን የሚችልበትን ሁኔታ ነበር ሳይ ነበረው። ስለዚህ ወደ ላይ የሚሆንበትን ሁኔታ ለማየት ስሞክር ዴይሊ ላይ ስገባ ዴይሊ ላይ የምታዩትን እቺን ቤሪሽ ኦርደር ብሎክ አየው። ከዛ በተጨማሪ ደግሞ ከዚህ ሃይ ጀምሬ እስከዚህ ሎ ድረስ ዲሊንግ ሬንጅ ሳይወጣ እዚህ ጋር የምታዩትን ኢኩሊብሪየም አገኘው ማለት ነው። ስለዚህ ፕራይስ ወደዚህ ቤሪሽ ኦርደር ብሎክ መምጣት ይችላል። ከዛ በተጨማሪ 4 ሃወር ላይ ስገባ 4 ሃወር ላይ እነዚህ የምታዩቸው ቤሪሽ ኦርደር ብሎኮች አሉ ከኢኩሊብሪየም በላይ እና ዴይሊ ኦርደር ብሎክ በላይ ናቸው። ስለዚህ ምናልባት ዴይሊ ኦርደር ብሎክ ሊነካ ሲመጣ አብሮ እነዚህን የ4 ሃወር ኦርደር ብሎኮች ሊነካ ይችላል ብዬ አሰብኩኝ። እዚህ ጋር የምታዩት ሌላ ኦርደር ብሎክ አለች። አጠቃላይ እዚህ ጋር ይደርሳል ብዬ እርግጠኛ ባልሆንም የተወሰነ ያክል ቡሊሽ ሊሆን እንደሚችል አሰብኩኝ። ብዙ አይነት መድረሻዎች ሲኖሩኝ ደግሞ እዚህ ጋር ታርጌት ማድረግ እችላለሁ፣ እዚህ ጋር ታርጌት ማድረግ እችላለሁ፣ ኢኩሊብሪየም ላይ ታርጌት ማድረግ እችላለሁ። ግን ብዙ ጊዜ እንደዚህ ሲሆን የምመርጠው ቅርብ የሆነው ነው። የዴይሊ ኦርደር ብሎክ ቅርብ ስለነበር የዛሬ ታርጌቴ እሱ ላይ ይሆናል ማለት ነው። ዘን ወደ 15 ሚኒት ነበር የመጣሁት። 15 ሚኒት ላይ ከመጣሁ በኋላ እዚህ ጋር የምታዩት የ15 ሚኒት ኦርደር ብሎክ ነበረች። ፕራይሱ መጥቶ እቺን የ15 ሚኒት ኦርደር ብሎክ ልክ 9 ተኩል እንደሆነ እዚህ ጋር የምታዩት የ9 ተኩል ኦፕኒንግ ካንድል ነው። ላሳያችሁ። ይሄ 9 ተኩል ኦፕኒንግ ካንድል ነው። ፕራይሱ 9 ተኩል እንደሆነ ወደ ታች ወረደ። ይሄኛውን ሴል ሳይድ ሊኩዊዲቲ ወሰደ። የ15 ሚኒቱን ይሄ የምታዩትን ኦርደር ብሎክ ነካ። ከዛ በተጨማሪ ያው ከ9 ተኩል በኋላ ማኒፑሌሽን ወደ ታች የተወሰነ ፈጥሯል። አግሬሲቭሊ ወደ ላይ ወጣ። እዚህ ጋር የምታዩትን ቡሊሽ ኦርደር ብሎክ በ9 ተኩል ካንድል ፈጠረልኝ። ዘን እዛ ላይ ኢንትሪን አረኩኝ። ስቶፕ ሎሴ እዚህ ሎ ላይ ነበር። ያው ታርጌቴ ደግሞ ያሳየኋችሁ የዴይሊ ኦርደር ብሎክ ላይ ነበር። በዛ መልኩ ገባው። የመጀመሪያ ትሬዴን ስቶፕ አውት አረገኝ። ከዛ በኋላ ያው ስቶፕ አውት ካርገኝ በኋላ አግሬሲቭሊ መውረድ ጀመረ። ከዛ በኋላ ስጠብቅ የነበረው ምንድነው ይሄን ቡሊሽ ኦርደር ብሎክ አትሊስት አክብሮት እንዲመለስ ነበር። ምናልባት እቺኛዋን የ15 ሚኒት ኦርደር ብሎክ ካላከበረ ይሄን ቡሊሽ ኦርደር ብሎክ የዋን ሃወሩ እንዲያከብር ጠበቅኩኝ። ግን አላከበረውም። አልፎት ሄደ። ልክ እሱን አልፎት የሱን ሎ እንደወሰደ አሁን ደግሞ በቤሪሽ ሳይድ የምገባበት ሁኔታ አየሁ። ምክንያቱም አንደኛ ልክ አለመሆናችንን ከሚያሳዩ ነገሮች መካከል እኛ በምንጠብቀው ዳይሬክሽን ያሉ ፒዲአሪዎች አለመከበራቸው ነው። እዚህ ጋር እኔ በምጠብቀው ዳይሬክሽን የነበረ ፒዲአሪ አልተከበረልኝም። ስለዚህ ይሄ ቡሊሽ ኦርደር ብሎክ ኢግኖር ይሆናል ማለት ነው። ስለዚህ ፕራይሱ መጥቶ ይሄንን የቡሊሽ ኦርደር ብሎክ ሎ እንደሰበረ በቤሪሽ ሳይድ አቅጣጫ ማየት ጀመርኩኝ። ከዛ በኋላ ያው የተወሰነ ወረደ። እዚህ ጋር በቦዲ ክሎዝ አረገ ከዚህ ከዋን ሃወሩ ቡሊሽ ኦርደር ብሎክ በኋላ። ከዛ በኋላ እዚህ ጋር የምታዩት ፌር ቫሉ ጋፕ ነበረች። ፕራይሱ መጥቶችን ፌር ቫሉ ጋፕ የዋን ሚኒት ፌር ቫሉ ጋፕ ሞላ። ያንን ከሞላ በኋላ አግሬሲቭሊ ድጋሚ ወረደ። እዚች ጋር የምታዩት ሌላ ቤሪሽ ኦርደር ብሎክ ነበረች። እዛች ቤሪሽ ኦርደር ብሎክ ላይ ሴል ገባው። ስቶፕ ሎሴን እዚህ ኃይል አድርጌ
ታርጌቴ የነበረው ደግሞ እዚህ ጋር የምታዩት ኒው ዊክ ኦፕኒንግ ጋፕ አለ ከዚህ ጀምሮ እስከዚህ። ከሱ ደግሞ ከፍ ብላ የምታዩት እቺ ሃይ አለች። ሶ እዛች ሃይ ላይ ነበር ታርጌት ያደረኩት። አይ ቲንክ አሁንም ነክቶት የተመለሰው እሱን ነው፣ ግን ስቲል ወደዚህ ሊመጣ ይችላል ወደ ኒው ዊክ ኦፕኒንግ ጋፕ። ግን ብዙ ጊዜ እችኛዋን ሃይ ታርጌት ማድረግ እመርጣለሁ፣ ኒው ዊክ ኦፕኒንግ ጋፕም ቢኖር ማለት ነው። እንዳልኳችሁ ታርጌት ማድረገው ቅርብ የሆነ ፕራይሴን እኔ ከጠበቅኩት ዳይሬክሽን በተቃራኒ ሊመልስብኝ የሚችል ቦታ ነው። ስቲል ወደዚህ ሊመጣ ይችላል፣ ግን ደግሞ ያው ምናልባት ወደ ላይ ቅድም በቡሊሽ እንደጠበቅኩት የሚወጣ ከሆነ አትሊስት እዚህ ጋር ያለውን ነገር ተጠቅሞ ሊወጣ እንደሚችል አሰብኩኝ። እቺ ምናልባት ያው ወደ ሎወር ታይም ፍሬም ወደ 30 ሚኒት ብንመጣ ወይ ብሬከር ወይ ሚቲጌሽን ብሎክ ሆና ልናገኛት እንችላለን። ያ ሶ እንደምታዩት እቺ የምታዩት ሃይ ሚቲጌሽን ብሎክ ናት። ሶ ፕራይሱ እዚህ ጋር እቺ ሚቲጌሽን ብሎክ ይነካል ብዬ ነበር ጠብቄ ታርጌት ያደረኩት እዚች ሚቲጌሽን ብሎክ ላይ። ዘን ወደ ሚቲጌሽን ብሎክ እንዲመጣ ከጠበቅኩኝ በኋላ ያው ፕራይስ አግሬሲቭሊ ወረደ። ከወረደ በኋላ የተወሰነ መመለስ ጀመረ። ከዛ በኋላ ስቶፕ ሎሴን እዚህ አካባቢ አረኩት። ለምን ያው ከዚህ በኋላ ምናልባት ወደዚህ ከተመለሰ 10 ሰዓት ሆኖ ነበረ። 10 ሰዓት ሆነ ማለት ደግሞ ምን ይፈጠርልኛል? ወደ ዋን ሀወር ልምጣና ላሳያችሁ። እዚህ ጋር ዋን ሀወር ላይ ያለችው ይሄ ካንድል ወደ ታች ወርዶ ክሎዝ ስለሚሆን ዋን ሀወር ላይ ያለችውን ኦርደር ብሎክ ለመንካት ወደ ላይ ሊመጣ ይችላል። ዋን ሀወር ላይ ያለችው ኦርደር ብሎክ ደግሞ ከኔ ስቶፕ ሎስ በላይ ናት። ሶ ስቶፕ አውት ያደርገኛል። ስለዚህ 10 ሰዓት ስለሆነ ስቶፕ ሎሴን እዚህ 20 አካባቢ ላይ አረኩት። ትንሽ ከፍ አድርጌ እዚህ ጋር 1% ከስሬ ነበር። ሶ እዚህ ጋር 1% ሊያስገኘኝ የሚችለውን ያክል ስቶፕ ሎስ አረኩኝ። መጀመሪያ ብሬክ ኢቭን ላይ ነበር፣ ግን ከዛም ዝቅ አድርጌ እዚህ ጋር አረኩት። ምክንያቱም እንዳልኳችሁ እቺን ቤሪሽ ኦርደር ብሎክ ሊነካ ሊመጣ ይችላል። ስለዚህ ምናልባት ስቶፕ አውት አድርጎኝ ቢመለስ ያ አክሰፕተብል ነው። ያንን ማድረግ አልፈለኩም። ስለዚህ አትሊስት 1% አግኝቼ መውጣት የምችልበትን ሁኔታ ለማየት ሞከርኩኝ። ስቶፕ ሎሴን ወደዚህ አመጣሁት። ዘን ፕራይሱ መጣ። እንደምታዩት እዚህ አካባቢ ነበር ስቶፕ ሎሴን ያረኩት፣ አስወጣኝ ማለት ነው። ከዛ ብሬክ ኢቨን ፖይንት ላይ ነካ፣ ድጋሚ መውረድ ጀመረ። ልክ ድጋሚ መውረድ ሲጀምር እዚህ ጋር እንደምታዩት ምናልባት ወደዚህ ቤሪሽ ኦርደር ብሎክ ሊመጣ እንደማይፈልግ ማየት ቻልኩኝ። ለምን እዚህ ጋር የምታዩትን እቺን ካንድል አዩዋት። እቺ ካንድል ማለት ቡሊሽ ካንድል ናት። ስለዚህ እነዚህ ካንድሎች ምን መሆን ይችላሉ? ኮንስኩቲቭ ካንድሎች ናቸው። ሶ ቤሪሽ ኦርደር ብሎክ መሆን ይችላሉ። ስለዚህ እዛች ጋር ስለነካ ሜቢ ልክ ሊሆን ይችላል። የግድ እዚህ ጋር የነበረው ይሄኛው ኦርደር ብሎክ ላይ መምጣት የለበትም ብዬ አመንኩኝ። ይሄኛውን ለምን ኦርደር ብሎክ አረከው፣ ይሄኛውን ለምን አላረክም ካላችሁኝ እንደምታዩት ሃዩን የፈጠረው ካንድል ይሄ ነው። በቦዲ ደረጃ ኦልሞስት ሁለቱም እኩል ናቸው። ስለዚህ ይሄኛው የምወስድበት ሪዝን የለኝም። እችኛውን ብዙ ጊዜ መወስዳት። ስለዚህ ያው ፕራይሱ እዚህ ጋር በምታዩት መልኩ ኮንስኩቲቭ ካንድል ናቸው ካልኩኝ እነዚህን ኮንስኩቲቭ ካንድሎች ነክቶ መውረድ ጀመረ። እዚህ ጋር እንደምታዩት ምን አረኩኝ? እዚች ጋር የምታዩት ኦርደር ብሎክ ነበረች። እዛች ላይ ሴል ገባሁኝና ስቶፕ ሎሴን እዚህ ሃይ ላይ አረኩኝ። ዘን ታርጌቴ በተመሳሳይ ሁኔታ ነበር የነበረው። 4 አራር ይሰጠኛል። ይሄኛውም 4 አራር ነበር የሚሰጠኝ። 4-5 አካባቢ ነበር የሚሰጠኝ። ሶ ይሄኛውም 4 ነበረ። ሶ ከዛ በኋላ የተወሰነ ወረደ። የተወሰነ ከወረደ በኋላ ድጋሚ ወደ ላይ መጣ። ድጋሚ ወደ ታች ሲወርድና ከዚች ካንድል በታች ክሎዝ ሲያደርግ ስቶፕ ሎሴን እዚህ ሃይ ላይ ያረኩት። ዛት ሚንስ ዞር አድርጌ ባሳያችሁ እዚችኛው ሃይ ላይ ማለት ነው። ለምን አረኩኝ? እንዳልኳችሁ ስቲል እችኛዋን ኦርደር ብሎክ ሊነካ ይችላል። በዚችኛው ብቻ መተማመን አልችልም። ስለዚህ አትሊስት ወደ 50% ማመጣበትን እድል አየሁ። 1% የነበረውን ወደ 50% አመጣሁት። ፕራይሱ ድጋሚ ተመልሶ ወጣ። አይ ቲንክ በተወሰነ ስሊፔጅ ስቶፕ አውት አረገኝ። ከዛ በኋላ ኢቨን ስቶፕ ሎሴን ላስቀምጥበት የነበርኩበት ቦታ ላይ አልደረሰም። እዚህኛው ጋርም አልደረሰም፣ እዚህ ጋርም አልደረሰም። ምናልባት ከዚህ ጋር ተይዞ በደንብ ጆርናል ካረኩት በኋላ ቅዳሜና እሑድ ገመግመው ማየው ማስተካከል ያለብኝ ነገር ካለ እሱን ለማስተካከል ስቶፕ ሎስ ትሬል አደራረጌ ላይ ስቶፕ ሎስ ማስጠጋበት ሁኔታ ላይ መጠንቀቅ ካለብኝ ማስተካከል ያለብኝ ነገር ካለ ወደፊት በሚኖሩት ጊዜያቶች አያለው። ግን ኢቨን ስቶፕ ሎሴን ባላስጠጋው ሁለቱም ቴክ ፕሮፊቴ ይነካ ነበር፣ ይሄኛውም ማለት ነው። ግን ያ ማተር አያደርግም። ዋናው ቅድሚያ የምሰጠው ነገር ራሴን ምን ማድረግ ነው፣ ፕሮቴክት ማድረግ ነው። ሶ እዚህ ጋርም በ0.5 ስቶፕ አውት አድርጎኝ መውረድ ጀመረ። ልክ መውረድ ጀምሮ ከዚች በታች በቦዲ ክሎስ እንዳደረገ እዚች ጋር የምታዩት ቤሪሽ ኦርደር ብሎክ ነበረችኝ። እዛች ቤሪሽ ኦርደር ብሎክ ላይ ሊሚት አስቀምጬ ሴል አልኩኝ። ስቶፕ ሎሴ እዚህ ጋር ነበረ። ከዛ በኋላ ፕራይሱ አግሬሲቭሊ ወደ ላይ ወጣ፣ ድጋሚ ወደ ታች ወረደ። ወደ ታች ወርዶ እዚች ጋር የምታዩትን ሌላ ኦርደር ብሎክ ፈጠረልኝ። ቲንክ
ትታያችኋለች እቺኛው ኦርደር ብሎክ እሷ ላይ ሌላ ፖዚሽን ጨመርኩኝና ስቶፕ ሎሴን እዚህ ጋር አረኩኝ። እዚህኛው ላይ ገብቼ የነበረውንም ወደዚህ ያመጣሁት ዘን በ0.5 ነበር እዚችኛዋ ጋር የገባሁት። ይሄኛውን ወደዚህ ሳመጣው 0.5 ይሆናል። ስለዚህ ሌላ 0.5 ጨምር 1% ነው ስቲል ሪስክ ያረኩት። እዚህ ጋር ያው 1% አግኝቻለሁ። እዚህ ጋር 0.5 ከስር ያለው ስለዚህ አጠቃላይ እዚህ ጋር ከከሰርኩት ጋር ሲደመር 0.5 ኪሳራ ውስጥ ነበርኩኝ። ስለዚህ እዚህ ጋር 1% ሪስክ አረኩኝ ማለት ነው በሁለቱ ትሬዶች። ዘን አይ ቲንክ አንደኛው 2 አራር አንደኛው 3 አራር ሄደ። ሁለቱም 2 አራር ነው መሰለኝ ሄዱት፣ እርግጠኛ አይደለሁም፣ አሳያችኋለሁ። አጠቃላይ ግን 3% አተረፍኩኝ ማለት ነው በዚህ ትሬድ። ሶ እዚህ ጋር ላሳያችሁና ሜታ ትሬደሪንግ አምጥቼ የምታዩቸው ትሬዶች ነበሩ። የመጀመሪያው ስቶፕ አውት የተደረኩት እዚህ ጋር የምታዩት ነው። ይሄኛው የመጀመሪያው ስቶፕ አውት የተደረኩት ነው። ይሄ 1% የከሰርኩበት። ሁለተኛው እዚህ ጋር ሴል ብዬ ያው የተወሰነ ከወረደ በኋላ ወደ 1% ያመጣሁት ነው። በሱም ይሆን እንደምታዩት 1% ትርፍ ነበረኝ። ቀጥዬ እዚህ ጋር ሴል አልኩኝ። ስቶፕ ሎሴን እዚህ ኃይል ያመጣሁት በዛም 419 አካባቢ ከስሬ ዘጋሁት። ስቶፕ ሎሴን ወደዚህ ጠጋ አድርጌ ከዛ ድጋሚ እዚህ ጋር ሴል ገባሁኝ። ሌላ ሴል እዚህ ጋር ጨመርኩኝ። በሁለቱ ትሬዶች እንደምታየው 2 አራር ነው የሄደው። ምክንያቱም እዚህኛው ላይ 1000 ነበር የመጀመሪያው ላይ ሪስክ ያደረኩት፣ እዚህኛው ላይ ደግሞ 500 ያው ስቶፕ ሎሴን ትሬል ሳደርገው ነው ሁለቱም አንድ ላይ ተደምረው 1000 ሆነው አጠቃላይ በሁለቱ 3000 አተረፍኩኝ ማለት 3500 አተረፍኩኝ። ዘን ያው እዚህ ጋር የከሰርኩትን ጨምሮ 3% ትርፍ አትርፌ ወጣሁኝ ማለት ነው። በዚህ በምታዩት መልኩ የዛሬ ትሬዲንግ ጨርሻለሁ ማለት ነው። ጥሩ ተምራችሁበታል ብዬ አምናለሁ። ሰላም፣ እንዴት ዋላችሁ? እንዴት አመሻችሁ? አይ ሆፕ ጥሩ ቀን ውላችኋል። ዛሬም በድጋሚ ሌላ ትሬድ ሪካፕ ይዤላችሁ መጥቻለሁ። የማርች 31 ነው ዛሬ፣ የወሩ የመጨረሻ ቀን ነው። ዛሬ በነበረኝ ትሬድ ጥሩ ቀን አሳልፌያለሁ። አንድ ትሬድ ነበር የገባሁት። በዛም ትሬድ ወደ 3 አራር አካባቢ ይዤ መውጣት ችያለሁ። እንዴት እንደገባሁትና የሰራሁትን አናሊሲስ እናወራበታለን። ያው አናሊሲሴ ያው እንደ ትላንት ነው። ትላንትና ታስታውሱ ከነበረ እዚህ ጋር የምታዩትን ቤሪሽ ኦርደር ብሎክ መሰረት አድርጌ ፕራይሱ ወደዚህ ይወጣል ብዬ ጠብቄ ነበረ። በዛም አንድ ትሬድ ባይ ብዬ ገብቼ ሎስ ውስጥ ገብቼ ነበር። ስለዚህ ያው ዛሬም በተመሳሳይ ሁኔታ ወደዚህ ይመጣል ብዬ ነበር የጠበቅኩት። እንደምታዩት መጥቷል። ግን እዚህ ላይ ነው የገባሁትም ዛሬ። ትላንትና በነበረኝ ዳይሬክሽን ትዝ ይላችሁ ከነበረ እዚህ አካባቢ ላይ ባይ ብዬ ነበረ። ከዛ ፕራይሱ ወደ ታች ወረደ ወደዚህ አካባቢ። ዘን ከዚህ በታች እንደወረደ ሳይ ምናልባት እየጠበቅኩት ያለሁት አናሊሲስ ልክ ላይሆን ይችላል። ምክንያቱም ፕራይሱ ወደዚህ ኒው ዊክ ኦፕኒንግ አፕ ይመጣል ብዬ አመንኩኝ። ወደዚህ ከመጣ በኋላ ይመለሳል ብዬ ስላሰብኩኝ እዚህ ጋር ሌላ ሴል ፖዚሽን ገባው። በዚህም አይ ቲንክ 4 አራር አካባቢ ይዤ ወጣው። በአጠቃላይ በቀኑ ትላንትና 3 አራር ወይም 3% ፕሮፊት ነበረኝ። ከዛ በኋላ እዚህ ጋር ካገኘሁት ፕሮፊት በኋላ ያው ፕራይሱ እንደምታዩት ወደ ታች ወርዶ ይሄንን ሎ መውሰድ ቻለ። ይሄንን ሎ ከወሰደ በኋላ ቺሎ ፈጥሮ ወደ ላይ ወጣ። ከዛ ዛሬ ስመለስ እዚህ ጋር ሌላ ሎ ፈጥሮ ወደ ላይ መውጣቱን አየው። ይሄንን ሎ መውሰዱን አየው። ትላንትና ይሄ ሎ የመጨረሻ ሎ ነው። ይሄን ሎ ከፈጠረ በኋላ ወደ ላይ ወጥቶ ይሄን ቤሪሽ ኦርደር ብሎክ ይነካዋል ብዬ አስቤ ነበር፣ ግን እንደዛ አላረግም። ከዛ ይልቅ ወርዶ ይሄንን ሎ ወስዶታል። ስለዚህ ዛሬም በድጋሚ እንደ ትላንቱ መታለል አልፈለኩም። ስለዚህ በደንብ ይሄ እዚህ ጋር የምታዩት ሎ መነሻ መሆኑን ማረጋገጥ ፈለኩኝ፣ ወይም ለማረጋገጥ ሞከርኩኝ። መነሻ መሆኑን ማወቄ ፕራይሱ ከዚህ በኋላ ሌላ ሎ እንደማይፈጥር መተማመኛ ይሆነኛል። ስለዚህ ወደ ላይ ሊሆን እንደሚችል በሙሉ ኮንፊደንስ ትሬድ ማድረግ እችላለሁ። ስለዚህ ምን አረኩኝ? ናስዳክ ላይ የተለየ ነገር አላየውም። ዊክሊ ላይም ገባው፣ መንዝሊ ላይም ገባው። ምንም የተለየ ነገር አላየውም። ወደ S&P 500 ፊውቸር ቻርት ላይ ሲመጣ ካሹ ነው ሁሉም ኮንትራቶች ያሉበት፣ የምንም መንዝ ኮንትራት አይደለም፣ አንድ ላይ ሁሉም ያሉበት ነው። እዚህ ጋር እንደምታዩት ቡሊሽ ኦርደር ብሎክ አለች። የዛችን ኦርደር ብሎክ 50% ነክቶ ነው ትላንትና የፈጠረውን ይሄ የምታዩት ሎ የፈጠረው። ሁለቱ ናስዳክ እና S&P 500 ደግሞ ኮሪሌትድ የሆኑ ፔሮች ናቸው። ዛት ሚንስ እዚህ ጋር ያገኘሁትን ፒዲአር ለዚህኛው መጠቀም እችላለሁ። ስለዚህ እዚህ ጋር ዊክሊ ላይ ይሄ የምታዩትን እንደ መነሻ የሚያገለግለኝን ኢንሴፕሽን አገኘው ወይም ፒዲአር ያገኘው። ስለዚህ ኢንሴፕሽን ካለኝ ተርሚነሴ ደግሞ ሊሆን የሚችለው የቱ ነው? እዚህ ጋር የምታዩት ምን አለ? ዴይሊ ላይ ያለ ቤሪሽ ኦርደር ብሎክ አለ። ከዛ በተጨማሪ ደግሞ ያው ትላንትና ከወሰድኩት ሃይ ጀምሬ እስከዚህ ሎ ድረስ ስወስድ ኢኩሊብረሚ ትላንትና ከኦርደር ብሎኳ ከፍ ብሎ ነበር። አሁን ግን ሌላ ሎ ስለፈጠረ ከኦርደር ብሎኳ ዝቅ ብሎ ነው ያለው። ስለዚህ እቺ ኦርደር ብሎክ ሞር
መተማመኛ ትሆነኛለች። 4 አወር ላይም ስንገባ ትላንትና ያሳዩዋቸው የቤሪሽ ኦርደር ብሎክ አለ። አይ ቲንክ አሁን እሱን ነክቶታል። ምናልባት ይሄን ነክቶ ሊመለስ ይችላል፣ ወይም ከዛ አልፎ እዚህ ጋር ሊመጣ ይችላል። ትላንት እንዳልኳችሁ ግን የኔ ጉዳይ አሁን አትሊስት ወደዚህ ይመጣል የሚለውን ነው። ነገ ደግሞ ከዚህ በኋላ የሚቀጥለው ሙቭመንት አብረን አናሊሲስ እየሰራን እናያለን። አሁን ላይ ሆኜ ግን እንደዚህ ይሆናል ማለት አልችልም። ስለዚህ ዛሬ ወደ ሰራሁት አናሊሲስ ስመለስላችሁ ዋን ሀወር ላይ ልምጣና ዋን ሀወር ላይ ስመጣ እንደምታዩት እቺ ኒው ዊክ ኦፕኒንግ ጋፕ አለች። ፕራይስ ወደ ላይ ከወጣ በኋላ ድጋሚ ያው ቀኑ ከጀመረ በኋላ ከሚድናይት በኋላ ማለት ነው እቺ ኒው ዊክ ኦፕኒንግ ጋፕ ደግሞ ደጋግሞ ነካት። ሶ እቺ ኒው ዊክ ኦፕኒንግ ጋፕ ደግሞ እንደተማር ነው ምንድነው ጥቅሟ? ፕራይስን ወይ ፑሽ ማድረግ ወይ ፑል ማድረግ ነው። ስለዚህ እዚህ ጋር እንደምታዩት 3 ፑሽ አድርገዋለች። ኤስኤንፒ 500 ላይም በተመሳሳይ ሁኔታ ምናልባት እዚህ ጋር እንደምታዩት ፕራይሱ 3 ደጋግሞ ወደዚህ መጥቶ ድጋሚ ወደ ላይ ወጥቷል። ስለዚህ ይሄ ነገር ፕራይሱ ምን ያክል ይሄንን ሎ ለመስበር እንደተቸገረ ያሳየኛል። አንደኛው ሎ ዝቅ ያለ ነው፣ ሁለተኛው ሎ ከፍ ያለ ነው፣ ከዛ ሶስተኛው ሎ ከዚህኛው ሎ ከፍ ያለ ነው። ልክ እንደዚህ እያለ ከፈጠረ በኋላ ወደ ላይ ወጣ ማለት ነው። ከዛ 30 ሚኒት የ30 ደቂቃ ላይ ማለት ነው ስመጣ ፕራይሱ እንደምታዩት ይሄ የመጀመሪያ ኦርደር ብሎክ ነው። እሱን ኦርደር ብሎክ ተጠቅሞ ወደ ላይ ወጣ። ድጋሚ ደግሞ እዚህ ጋር የምታዩት ሌላ ኦርደር ብሎክ አለ። እሱን ድጋሚ መጥቶ ነክቶታል። ግን እኔ የገባሁት እዚችኛዋ ካንድል ላይ ነው። ስለዚህ እዚህ ጋር የምታዩት እቺ ኦርደር ብሎክ ለእኔ ፒዲአር ናት ማለት ነው። እዚህ ጋር ፒዲአርን አገኘው። ፕራይሱ የተወሰነ ከወጣ በኋላ ኮንፊርሜሽን መጠበቅ ጀመርኩኝ። ኮንፊርሜሽንን የት አገኘው? ሰፋ ላድርግና ላሳያችሁ። 5 ሚኒት ላይ አገኘው። 5 ሚኒት ላይ እነዚህ የምታዩቸው ሁለት ካንድሎች ምንድን ናቸው? ኮንስኩቲቭ ዳውን ክሎዝ ካንድሎች ናቸው። ሶ ዛት ሚንስ ቡሊሽ ኦርደር ብሎኮች ናቸው። እዚህ ጋር የምታዩት እቺኛዋ ኦርደር ብሎክ ብዬ የጻፍኳት የ30 ሚኒት ሊያገኘናት ኦርደር ብሎክ ናት። ከዛ በኋላ ድጋሜ ተመልሶ መጥቶ የ5 ሚኒትን ነካ። የ5 ሚኒትን እንደነካልኝ ወደ 1 ሚኒት መጣው። ኦብቪየስሊ ማየው ነገር ኦርደር ብሎክ ነው። 1 ሚኒት ላይ መጥቼ 1 ሚኒት ላይ መጣውና እቺኛዋን ኦርደር ብሎክ ከነካው በዚህኛው ሎን ነካት። እቺኛዋ ያው ቀድማ ካንድሉ ክሎዝ ከማድረጉ በፊት የነበረች ናትና እዚህ አካባቢ ነው ከ45 ክሎዝ ያደረገው አይ ቲንክ እዚህ አካባቢ። ሶ ከዛ በኋላ ነው እቺኛዋን ፎርም ያደረጋት። ወደታች ወርዶ ቡሊሽ ኦርደር ብሎኳን ከነካ በኋላ ከሷ በላይ መጥቶ ክሎዝ አደረገ። ሶ እዚህ ጋር ወዲያው ባይገባሁኝ ማለት ነው። ስቶፕ ሎሴ እዚህ ሎ ላይ ሆነ። ከዛ በኋላ ታርጌቴ የሆነው ደግሞ ወደ ዋን ሀወር ልምጣና ላሳያችሁ። ዋን ሀወር ላይ ትላንትና ኤኤም ሴሽን ላይ ነበረ ሀይ ነበረኝ። ከዛ በተጨማሪ ፕሪቪየስ ዴይ ሀይ ነበረኝ። እንዳልኳችሁ ብዙ ጊዜ ትሬድ ሳረግ ቅርብ ያለውን ታርጌቴ ነው መሰረት አድርጌ ማየው። ስለዚህ የኤኤም ሴሽን ሀይ ለእኔ ታርጌቴ ነበር ማለት ነው። 1 ሚኒት ላይም ያንን ነበር ታርጌት ያደረኩት። ስለዚህ ያው በምታዩት መልኩ እሱን ታርጌት አረኩኝ። በሚገርም ሁኔታ ልክ ከገባው በኋላ አግሬሲቭሊ ወርዶ መጥቶ ኦልሞስት $10 ወይ $15 ነው ስቶፕ ሎስ ሳያደርገኝ የቀረው። አይ ሆፕ ከዚህ ምን ያክል ስቶፕ ሎስን በትክክል ማስቀመጥ ኢምፖርታንት እንደሆነ መረዳት ትችላላችሁ ብዬ አስባለሁ። ምናልባት ትንሽ ናት ብዬ አንድ ሃንድል ሁለት ሃንድል ከፍ ባረገው ኖሮ ስቶፕ አውት ያደርገኝ ነበር። ምናልባት በሃንድል ደረጃ ካየ ነው ልዩነቱ አንድ ሃንድል ነው። ይሄኛው 34.25 ነው። ይሄን ከፍ ባረገው ግን 33 ይሆናል። ስለዚህ 1.25 ሃንድል ቀርቶት ነው ስቶፕ አውት ሳያደርገኝ ቀረው ማለት ነው። ከዛ ድጋሚም ተመልሶ መጣ። ኦልሞስት እዚህ ጋር ደግሞ በምታዩት መልኩ ለ5 ወይ ለ4 ሃንድል አካባቢ ስቶኝ የተመለሰው። ከዛ በኋላ አግሬሲቭሊ ወደ ላይ ወጣ። እንዳልኳችሁ የፕሪቪየስ ኤኤም ሴሽን ሃይ ነበር ታርጌት ያደረኩት። እሱ ላይ 3 አራር ሰጠኝ። ያው በምታዩት መልኩ ጨረስኩኝ ማለት ነው የዛሬ ትሬድን። ያው ብዙ ጊዜ የመጀመሪያ ዊኒንግ ካገኘው በኋላ ሌላ ትሬድ መውሰድ አልፈልግም። ከዚህ በፊት በነበሩት ትሬድ ሪካፖች እንዳያችሁት ለምን ያንን ማድረግ አልፈልግም? አንደኛ ያ ሞር ሳቲስፋይ ያደርገኛል። ከዛ በኋላ ብዙ መታገል አልፈልግም። ነገም ሌላ ቀን ነው፣ ነገ ትሬድ ማድረግ እችላለሁ። ስለዚህ ዛሬ ያገኘሁትን አመስግኝ መውጣት የተሻለ ነውና ያንን ለማድረግ ነው ብዙ ጊዜ የምሞክረው። እስከ ፕሪቪየስ ሃይ ታርጌት ባረግም ሊነካልኝ ይችላል። ከዛ በኋላ ግን እስከዚህ ታርጌት ባረግ ኖሮ እስከ ቤሪሽ ኦርደር ብሎኩ ታርጌት ባረግ ኖሮ ያው እንደምታዩት መጥቶ ነክቶታል። ግን ያንን ከመንካቱ በፊት ወደ ታች ወርዶ እዚህ ጋር ይሄንን ስቶፕ አውት ያደረገኝ ነበር። ለዛ ነው ስካልፕ ሳረግ ቅርብ ላገኝ የምችለውን ታርጌት የምጠቀመው። ያው ማርኬቱ እስከዚያ ያወጣም ማለት አይደለም። እኔ እዚህ ጋር ታርጌት ሳረግ ግን እኔ እዚህ ጋር ታርጌት ሳረግ ዋነኛ አይዲያ ምንድነው? ፕራይሱ ኢቭን ወደ ላይ ቢወጣም የተወሰነ አንዳንድ ጊዜ ያው ስካልፕ እንደማረጌ ትንሽ ታይም ፍሬም ላይ እንደመሆኑ ወደ ላይ ወደ ታች ማለቱ አይቀርም። ስለዚህ ቅርብ ያለውን ታርጌት ወይም ፒዲአር ወይም ሃይና ሎ ታርጌት ማረጌ በትክክል ለእኔ ኢፌክት አለው። ለዛ ነው በዚህ መልኩ ታርጌት ያደረኩት። አይ ሆፕ ጥሩ ነገር ከዚህ አግኝታችሁበታል ብዬ አምናለሁ። ጀስት ለማሳየት ያክል እዚህ ጋር ሜታ ትሬደር
ላይ የገባሁት አለ። ያው እዚህ ጋር እንደምታዩት አንድ ትሬድ ነው፣ የዛሬ ትሬድ ነው። ያው ምናልባት ሂስትሪውን ዛሬ ልናደርገው እንችላለን። ያው እንደምታዩት ቱዴይ ነው የሚለው፣ ስለዚህ የዛሬ ትሬድ ነው። ያው ትሬዷን ለማየት ያክል ዙም አድርጌ ላሳያችሁ። ያ እዚህ ጋር እንደምታዩት እዚች ጋር ነው ባይ ያልኳት ኦርደር ብሎክ አለ። ከዛ በኋላ እዚህ ጋር ፕሪቪየስ ኤኤም ሴሽን ሃይ ላይ ታርጌት ታረኩኝ። ሶ በዚህ መልኩ የዛሬ ትሬዲንግ ጨረስኩኝ ማለት ነው። ጥሩ ቀን ነበረኝ። አይ ሆፕ እናንተም ጥሩ ቀን ነበራችሁ። ለሁላችሁም መልካም ምሽት ይሁንላችሁ። ሰላም፣ እንዴት ዋላችሁ? እንዴት አመሻችሁ? አይ ሆፕ ጥሩ ቀን ውላችኋል። ሶ ዛሬም በድጋሚ ሌላ ትሬድ ሪካፕ ይዤላችሁ መጥቻለሁ። በዛሬው ትሬድ ሪካፓችን የምናያቸው 2 ትሬዶች አሉ። 2 ትሬድ ነው የገባሁት። የወሩ የመጀመሪያ ቀን ነው ዛሬ፣ ኤፕሪል 1 ነው። ሶ ሁለቱም የገባቸው ትሬዶች ሎስ ነበሩ። ገና ሴሽኑ አላበቃም። ገና በኒውዮርክ አቆጣጠር 10 ሰዓት ከ46 ነው። ግን ከዚህ በኋላ ትሬድ ለመውሰድ ሀሳብ ስለሌለኝ ነው፣ ወይም ደግሞ ስለጨረስኩ ነው ሪከርድ እያረኩላችሁ ያለሁት። እናወራበታለን ስለዛ። ሶ የወሰድኳቸው ሁለቱም ትሬዶች እዚህ ጋር እንደምታዩቸው ሎስ ነበሩ። ከአናሊሲስ ልነሳላችሁ እና ያው ትላንትና ታስታውሱ ከነበረ ፕራይሱ ወደ ላይ ይወጣ ነበር። የተወሰነ ባይ ብዬ እስከዚህ አካባቢ ይዤ ነበር። ከዛ በኋላ እዚህ አልፎ እዚህ ጋር የምታዩትን ዴይሊ ኦርደር ብሎክ እንደ ታርጌት ተጠቅሜ ትሬድ ሳረግ እንደነበር አይታችሁ ነበረ። ሶ ዛሬ ያው ቀኑ ከጀመረ በኋላ እንደምታዩት ቡሊሽ ነበረ። ቡሊሽ ሆኖ ሄዶ በሁለቱ ካንድሎች መካከል በዚህና በዚህ ካንድል መካከል ኒው ዴይ ኦፕኒንግ ጋፕ አለ። ጀስት እዚህ ጋር የምታዩት አንደኛው ይሄኛው ክሎዝ ያደረገበት ነው፣ ሌላኛው ደግሞ ይሄኛው ኦፕን ያደረገበት ነው። ሶ በሁለቱ መካከል ያለው ጋፕ ኒው ዊክ ኦፕኒንግ ጋፕ አይ ሚን ኒው ዴይ ኦፕኒንግ ጋፕ ነው። ሶ ፕራይሱ መጣ፣ ያንን ኒው ዴይ ኦፕኒንግ ጋፕ ነካው። ያንን ከነካ በኋላ ወደ 4 ሃወር ልምጣና ተጨማሪ ነገር ማየት ከቻለን ላሳያችሁ። በደንብ የሚታይ ከሆነ ቲንክ በደንብ አይታይም። 4 ሃወር ላይ ሞር ዴይሊ ላይ ነው ይበልጥ የሚታየው። ሶ እዛ ላይ ቼክ ማድረግ ትችላላችሁ። ቅድም አሳይቻችኋለሁ። ከዛ በተጨማሪ ዴይሊ ላይ ስንመጣ ደግሞ ይሄ ራሱ ኦርደር ብሎኩ አለ። የኦርደር ብሎኩ ሚን ትሬሾልድ አለ፣ አልተነካም። ግን ፕሮባብሊ አሁን ወደ ላይ የወጣ ስለሆነ እሱን ነክቶ ሊመለስ ይችላል። ጀስት ምናልባት ነክቶት ከተመለሰ ኖቲስ እንድታረጉት ነው ያሰመርኩት እዚህ ጋር። ከዛ ውጭ አልፎ ፕሪቪየስ ዊክ ሃይም ሊወስድ ይችላል። እርግጠኛ አይደለሁም እዚህ ጋር ነክቶ ለመመለሱ። ስለዚህ ወደ 1 ሃወር ልምጣና ምናልባት 1 ሃወር ላይ የምናየው ነገር ካለ ለማየት እንሞክር። እንደምታዩት ምንም ያየሁት ነገር የለም። ሞር 30 ሚኒት ላይ ስመጣ ነው ብዙ ነገሮችን ያየሁት። 30 ደቂቃ ቻርት ላይ ስመጣ ያው ከዴይሊ ታይም ፍሬም ላይ ካገኘሁት ቮሊዩም ኢምባላንስ በተጨማሪ እዚህ ጋር የምታዩትን ሎንግ ዊክ አለ። የዛ ሎንግ ዊክ 50% እዚች ጋር በምታዩት ካንድል ነክቷታል። ሶ ሜቢ 5 ሚኒት ላይ ብንመጣ እናያታለን። እዚህ ጋር በምታዩት መልኩ ነክቷታል። የ9 ተኩል ኦፕኒንግ 1 ሚኒት ላይ መተን ብናየው የ9 ተኩል ኦፕኒንግ እዚህ ጋር ነበር። ፕራይሱ የተወሰነ ወረደ፣ ድጋሚ ወደ ላይ ወጣ። 30 ሚኒት ላይ ያሳየኋችሁ ዊክ ነበረ። የዊኩን ኮንስኩዌንስ ኢንክሮችመንት ነካ። ከዛ በኋላ አግሬሲቭሊ መውረድ ጀመረ። አግሬሲቭሊ ሲወርድ ፕራይሱ እንደምታዩት የተወሰነ ወደ ላይ ወጥቶ እዚህ ጋር ያለውን ፌር ቫሉ ጋፕ ነክቶ ነበር የወረደው። ድጋሚ ወደ ላይ ወጣ። ሌላ ፌር ቫሉ ጋፕ እዚህ ጋር አለ። ምናልባት ቦክስ ልናደርገው እንችላለን። ይሄ የምታዩት ፌር ቫሉ ጋፕ አለ። የዛም ፌር ቫሉ ጋፕ ሙሉ በሙሉ ራሱ አልሞላውም። ጀስት የተወሰነ ነክቷት ኢንስቲቱሽናል ኦርደር ፍሎ ኢንትሪ ድሪል ፈጥሮልን ነበር ወደ ታች ወረደው። ያንን ካረገ በኋላ ጀስት ወደ ታች ወርዶ በቦዲ ከዚህ በታች ክሎዝ እንዲያደርግ ነበር የጠበቅኩት። እንደጠበቅኩትም በምታዩት መልኩ ክሎዝ አረገ። ዛት ሚንስ እቺን እንደ ኢንስቲቱሽናል ኦርደር ፍሎ ኢንትሪ ድሪል መጠቀም ትችላለሁ። በተማርነው መሰረት ደግሞ ኢንስቲቱሽናል ኦርደር ፍሎ ኢንትሪ ድሪል ማለት ፕራይሱ ከዚህ በኋላ ወደዚህ ሀይ ተመልሶ የመምጣት እድሉ ዝቅተኛ ነው። ወደ ታች ለመሄድ ከፍተኛ ግፊት እንዳለ ያሳየናል። ስለዚህ እዚህ ጋር ያለውን ኢንትራዴይ ሎ ታርጌት አድርጌ እዚች ጋር በምታዩት ኦርደር ብሎክ ስቶፕ ሎሴን እሷ ሀይል ያደርጌ የመጀመሪያ ትሬዴን ወሰድኩኝ። እዚህ ጋር አላርም አስቀምጬ ነበር። ያው ብዙ ጊዜ ታርጌት ካረኩኝ በኋላ አላርም አስቀምጣለሁ እና ያ ነው አላርሙ እዚህ ጋር ያለው። 3 አራር አካባቢ ነበር የሚሰጠኝ፣ ግን ፕራይሱ የተወሰነ ከወረደ በኋላ ድጋሚ ተመልሶ መጥቶ ስቶፕ አውት አደረገኝ ማለት ነው። ከዛ በኋላ ይሄኛው ትሬድ ካለፈ በኋላ ሌላ ትሬድ ለመግባት ሞከርኩኝ። እሱም የሆነው እዚህ ጋር በምታዩት የ5 ሚኒት ኦርደር ብሎክ ነው። ፕራይሱ የ30 ደቂቃን ኮንስኩዌንስ ኢንክሮችመንት ከነካ በኋላ ወደ ታች ወርዶ የፈጠራት ኦርደር ብሎክ ነበረች። እሷን ኦርደር ብሎክ መጥቶ እዚህ አካባቢ ነካት በምታዩት ካንድል። ከዛ በተጨማሪ ይሄም ፌር ቫሉ ጋፕ አለ። ከዛ በተጨማሪ ይሄ ሃይ ተወስዷል። እዚህ ጋር ፌር ቫሉ ጋፕ ስላለ ይሄ ምን መሆን ይችላል? ኢንዲስመንት መሆን ይችላል። ሶ በኢንዲስመንት ሞዴል መሰረት ፕራይስ ወደ ታች እንደሚወርድ
የተወሰነ ኮንፊርሜሽን ካገኛችሁ መግባት ትችላላችሁ። ብዙ ጊዜ ሌላ ፌር ቫልዩ ጋፕ ነው የሚፈልገው፣ ግን እኔ ብዙ ጊዜ ኦርደር ብሎክ ለኢንትሪ ስለምጠቀም እዚህ ጋር የምታዩትን ኦርደር ብሎክ አገኘው። ያንን ኦርደር ብሎክ ተጠቅሜ ስቶፕ ሎሴን እዚህ ኃይል አድርጌ ሴል ገባሁኝ ማለት ነው። ያው ታርጌቴ በተመሳሳይ ሁኔታ እዚህ ኢንትራዴይ ሎ ላይ ነበረ፣ ግን የተወሰነ እታች ከቆየ በኋላ ቆይቶ መጥቶ ስቶፕ አውት አረገኝ ማለት ነው። አንድ 5 ደቂቃ ምናምን አካባቢ ቆይቶ መጥቶ ነው ስቶፕ አውት ያደረገኝ። ከዛ በኋላ ፕራይሱን የተወሰነ እድል ልሰጠው ሞከርኩኝ። ያን ያክል ራሴን ፑሽ ላደርግ አልፈለኩም፣ ግን ያው ፕራይሱ እንደምታዩት ቡሊሽ እየሆነ ነው። ኢቨን ቡሊሽ ነው ብዬ ራሱ አይዲያዬን ቀይሬ በቡሊሽ ሳይድ እንዳልገባ ኮንሶሊዴት እያደረገ ነው እየሄደ ያለው። ሶ ሳምንቱ ያው ትናንትና እንደነገርኳችሁ ኤንኤፍፒ ዊክ ነው። ያው የወሩ የመጀመሪያ አርብ ይኖራል ከነገ ወዲያ አይ ቲንክ ያ ሶ ያንን መሰረት አድርጎ ብዙ ጊዜ ኮንሶሊዴት በሚያደርግበት ጊዜ መግባት አልፈልግም። ሌላ ጊዜ ቢሆን ብዙ አጋጣሚዎችን ላይ ሞክር ነበር፣ ግን ያው ከነገ ወዲያ ነው ኤንኤፍፒ። ሶ ያን ያክል ራሴን ፑሽ ላደርግ አልፈልኩም። እንዳልኳችሁም እዚህ ጋር የዴይሊ ሚን ትሬሾልድ ላይ ሊመጣ ስለሚችል በ2% ሎስ መጨረሱ ለእኔ የተሻለ እንደሆነ አሰብኩኝ። ነገም ትሬድ ላርግ እርግጠኛ አይደለሁም፣ ቢካዝ ዛሬ ቀኑን አየውና ያን ያክል ኢንተረስቲንግ የሆነ ነገር ከሌለው ምንም አይነት ሴታፖችን ኤም ሴሽን ላይ ሳይፈጥር ልክ እንደዚህ ኮንሶሊዴት እያደረገ የሚቀጥል ከሆነና ምንም የተለየ ኢንተረስቲንግ የሆነ ነገር ከሌለ ያው ከነገ ወዲያም ኤንኤፍፒ ስለሆነ ነገና ከነገ ወዲያን ትሬድ አላረግም ማለት ነው። ያው ብዙ ጊዜ ላረጋቸው እችላለሁ፣ ሐሙስም በተለይ ትሬድ ላረግ እችላለሁ፣ ግን ብዙም የማይመች አይነት ፕራይስ አክሽን ካለ ሮብም ከዛ በኋላም ደግሞ ሐሙስ የሚኖረኝን ነገር አይቼ ደስ የማይል ማርኬት ከሆነ ያለው ብዙም ትሬድ ማድረግ አልፈልግም። ስለዚህ እስኪ ነገ የሚፈጠረውን ደግሞ አይቼ ወይ ዛሬ የሚሆነውን ነገር አይቼ ነገ ትሬድ ላርግ አላርግ ወስናለሁ ማለት ነው። ምናልባት ነገ ትሬድ ሪካፕ ካለቀኩላችሁ ፕሮባብሊ ትሬድ አልገባሁም ማለት ነው። ሶ አይ ሆፕ የዛሬ ትሬድ ይህን ይመስል ነበር። ያው ለማሳየት ያክል እዚህ ጋር የገባኋቸው ትሬዶች አሉ። አይ ቲንክ አጥፍቷቸዋል። ድጋሚ ላብረውና ያ እነዚህ የምታያቸው ናቸው። ይሄ የመጀመሪያው ትሬድ ነው። እዚህኛው ኦርደር ብሎክ ላይ የገባሁት እዚህ ጋር ካገኘሁት ኢንስቲቱሽናል ኦርደር ፍሎ ኢንትሪ ድሪል በኋላ፣ ሁለተኛው ደግሞ የ5 ሚኒት ኦርደር ብሎክ ከተነካ በኋላ የገባሁት ነው። ስቶፕ ሎሴ እዚህ ኃይል ነበር። የመጀመሪያው ትሬድ ላይ ያው እዚህ ጋር ነበር ስቶፕ ሎሴ የነበረው፣ ከፍ አድርጎ ነው የዘጋብኝ። በዛም አይ ቲንክ ወደ 280 ዶላር አካባቢ ስሊፔጅ ወስዶብኛል። ያ ምንም ማለት አይደለም፣ ግን ያው ፕሮፊርሞች ላይ ስትገቡ ስሊፔጅ በጣም የተለመደ ነገር ነው። በዛውም በዛ ያለ ስሊፔጅ ሊሆን ይችላል፣ ግን ያንን አክሰፕት አድርጋችሁ የምትሄዱት ነገር ይሆናል ማለት ነው። የዛሬ ትሬድ ይሄን ይመስል ነበር። ጥሩ ነገር እንደተማራችሁበት ሙሉ እምነት አለኝ። በቀጣይ ትሬድ ሪካፕ እንገናኛለን። መልካም ጊዜ ይሆንላችሁ። ሰላም፣ እንዴት ዋላችሁ? እንዴት አመሻችሁ? አይ ሆፕ ጥሩ ቀን ውላችኋል። ሶ ዛሬም በድጋሚ ሌላ ትሬድ ሪካፕ ይዤላችሁ መጥቻለሁ። የኤፕሪል 6 ነው። ዛሬ ሰኞ ነው። ለመጨረሻ ጊዜ ትሬድ ሪካፕ የለቀኩላችሁ ባለፈው ሮብ ነበር። የዛኔ በነበረኝ ትሬድ 2 ሎሶች ገጥመውኝ 2% ኪሳራ ውስጥ ገብቼ ነበረ። ከዛ በኋላ ሐሙስ እንደ ሁኔታው ትሬድ ላረግም ላላረግም እንደምችል ነግሬያችሁ ነበር። ያው አርብ ትሬድ አላረግም ብያችኋለሁ። ስለዚህ ሐሙስ ዕለት ትሬድ አላረኩም። ያው እንደነገርኳችሁ ሁኔታውን አይቼ ነበር ለወስን የነበረው። ልክ እዚህ ጋር በምታዩት መልኩ ያው ፕራይስ ኤሲያን ሬንጅ ላይ በጣም ሙቭ አድርጎ ነበር። ሌሎቹን ኤሲያን ሬንጆች ብናያቸው እዚህ ጋር ያለውን ብናይ፣ እዚህ ጋር ያለውን ብናይ፣ አለፍ ብለን እዚህ ጋር ያለውን ብናይ፣ እዚህ ያለውን ብናይ ምናልባት ቢደመሩ ራሱ እነዚህ ይሄን አያክሉም። ሶ ፕሮባብሊ እዚህ ጋር ያለው ሙቭመንት በጣም ትልቅ ነው ማለት ነው። ስለዚህ ብዙ ጊዜ ልክ እንደዚህ በሚፈጠርበት ጊዜ የሆነ ሴሽን ወይም ያልተጠበቀ ሴሽን በጣም ሙቭ በሚያደርግበት ጊዜ፣ ትሬንዲ በሚሆንበት ጊዜ ቀጣይ የሚኖረው ሴሽን ፕሮባብሊ ወይ ኮንሶሊዴት ያደርጋል ወይ ሪቨርስ ያደርጋል። ለንደን ኪልዞሌ እንደተማር ነው ማለት ነው። ስለዚህ እዚህ ጋርም ያው የጠበቅኩት ነገር ምንድነው የኮንሶሊዴት ያደርጋል ወይ ሪቨርስ ያደርጋል ብዬ ነው። ሪቨርስ ያደርጋል ብዬ እንዳልገባ እንደነገርኳችሁ ሐሙስን ሎ ፕሮባቢሊቲ እንዲሆን ነው የምጠብቀው። ለምን እዚህ ጋር አንደኛ ኤንኤፍፒ አለ፣ ሁለተኛ ደግሞ ሆሊዴይ ነው አርብ ዕለት። ስለዚህ ፕሮባብሊ ከዚህ ጋር ተያይዞ ሐሙስ ሪቨርስ ከማድረግ ይልቅ ኮንሶሊዴት ሊያደርግ እንደሚችል አሰብኩኝ። ምክንያቱም ኤንኤፍፒ ላይ ብዙ ሙቭ ሊያደርግ ይችላል፣ ግን እንዳጋጣሚ ሆነው አላረገም። እዚህ ጋርም በምታዩት መልኩ ሪቨርስ አድርጓል፣ ግን እኔ ትሬድ አላረኩም፣ አልገባም። ጀስት ኢቭን ቼክ አላረጉትም ቻርቱን ሐሙስና አርብ ማለት ነው። ካለቀ በኋላ ነው ቼክ ሳደርገው የነበረው እንጂ ገብቼ ትሬድ ለማድረግ አልሞከርኩም። ስለዚህ የሰራሁትን ወደ ዛሬው ስገባ ደግሞ የሰራሁትን አናሊሲስ ስናይና በደንብ እናወራለን። የገባቸውን ትሬዶች 3 ትሬዶች ነው የገባሁት።
ሁለቱ ሎስ ነበሩ፣ አንደኛው ዊን ነው። እናወራበታለን በደንብ አድርገን። ስለዚህ አናሊሲሴን የጀመርኩት እዚሁ ዴይሊ ቻርት ላይ ነበር። እዚህ ጋር የምታዩት ጋፕ አለ በሁለቱ ካንድሎች በዚህና በዚህ መካከል ያለ ጋፕ ኒው ዴይ ኦፕኒንግ ጋፕ መሰለኝ። ኒው ዴይ ኦፕኒንግ ጋፕ ነው። ሶ ፕራይሱ እዚህ ኒው ዴይ ኦፕኒንግ ጋፕ ውስጥ ነበር ቀኑን ሙሉ። ሶ ከዚህ ኒው ዴይ ኦፕኒንግ ጋፕ ተነስቶ ወደ ታች ይወርዳል ብዬ አስቤ ነበር። ከዛ በተጨማሪ እዚህ ጋር የፈጠራት ሃይ ዛሬ መጥቶ ሳይወስዳት በፊት እዚህ ጋር የምታዩት ኮንሶሊዴሽን አለ እና የዛ ኮንሶሊዴሽን ኢኩሊብረም ነው። ሶ ታስታውሱ ከነበረ ስለ ኮንሶሊዴሽን ኤክስፓንሽን ስንማር ብዙ ጊዜ ኤክስፓንሽን የሚፈጠረው ኮንሶሊዴሽን ላይ ከምትገኝ ኢኩሊብረም ነው ብለናል። ስለዚህ ያ ኢኩሊብረም እዚህ ጋር የምታዩት ነው። ስለዚህ ከዛ ተነስቶ ነው ፕራይስ ኤክስፓንድ ያደረገው። ከዛ ድጋሚ ተመለሰና ይህንን ሃይ ዛሬ ወሰደው። ልክ ይህንን ሃይ ሲወስደው ፕሮባብሊ ያ ሊኩዊዲቲ ያስፈልገው ይሆናል ብዬ አሰብኩኝ። ቢካዝ ይህንን ሁላ ሲወጣ ምንም አይነት ሊኩዊዲቲ አልወሰደም። ስለዚህ ይህን መውሰዱ ምናልባት ልክ ሊሆን የሚችልበት ፖይንት አለ። ከዛ በኋላ ያው 9 ተኩል ከሆነ በኋላ ፕራይሱ አግሬሲቭ ወደታች ወርዶ እቺን ለወስዶ እዚህ ጋር የምታዩትን ኦርደር ብሎክ ነክቶ ነበር። ግን ኢቨን ይህም ቢያደርግም እንዳልኳችሁ ስጠብቅ የነበረው ቤሪሽ ነው እና ባይ ለማለት አልፈለግኩም። ጀስት ስጠብቅ የነበረው የሆነ ሊኩዊዲቲ ወስዶ አትሊስት እንዲመለስልኝ ነው። ወደ ኤስኤንፒ 500 ስመጣ ያሳየኝ ነገር እሱኑ ነው። ኤስኤንፒ 500 ላይ እዚህ ጋር የምታዩት ሃይ እና እዚህ ጋር የምታዩት ሃይ ኢኳል ሃይ መባል ይችላሉ ሪላቲቭሊ። ሶ ምናልባት እዚህ ጋር ያለውን ኢኳል ሃይ ለመውሰድ ፈልጎ ነው እየወጣ ያለው ብዬ አመንኩኝ። ስለዚህ እዚህ ጋር ወስዶታል። ኢኳል ሃይ አልፈጠረም። ይሄኛው ከፍ ያለ ነው ግን መጥቶ ይሄኛውን ሃይ ወሰደው። ልክ ይሄንን ሃይ ከወሰደው በኋላ ያው ይሄንን እንደ ፒዲአር መጠቀም እችላለሁ። ከዚህ በኋላ ሌላ ተጨማሪ አይነት ነገር ላይ ያስፈልገኝ ይችላል። ሌላ ፒዲአር አያስፈልገኝም። ምክንያቱም ይሄ ሲግኒፊካንት የሆነ ሊኩዊዲቲ ነው። ፕራይስ ወደ ታች ለመሄድ ምክንያት አለኝ። ዊክሊ አናሊሲስንም ስሰራ ያው የአሁን ዙር የሆናችሁ የአሁን ዙር ሜንተርሺፕ ላይ ያላችሁ ሰዎች ታውቁታላችሁ። ልኬላችሁ ነበር መጠበቅበትን ሁኔታ በሙሉ ዊክሊ አናሊሲሱን። ሶ እዚህ ጋርም ዲኤክስዋይን ስናይ ዲኤክስዋይ የተወሰነ ወደ ታች ወርዶ ወይ ይሄኛውን ኦርደር ብሎክ ወይ ደግሞ እንዳጋጣሚ ከሆነ ይህንን ፌር ቫልዩ ጋፕ ተጠቅሞ ወደ ላይ ሊወጣ ይችላል። ስለዚህ ያ አክሴፕት ላደርግ የምችለው ነገር ነው። ከዚህ ጀምሬ እስከዚህ ፕሪሚየም እና ዲስካውንት ለማውጣት በሞክር እንደምትወት ዲስካውንት ውስጥ ገብቷል። ስለዚህ ከዚህ ተነስቶ አሁን ወደ ላይ ይወጣል ማለት ነው። ይሄ ወደ ላይ የሚወጣ ከሆነ ናስዳክ ምን ይሆናል? ወደ ታች ይወርዳል። ሶ ዲኤክስዋይን እስከዚህ የ3 መንዝ ኦርደር ብሎክ ድረስ ወይም እስከዚህ ሃይ ድረስ ቡሊሽ እንዲሆን ነው የምጠብቀው። ዛት ሚንስ እነዚህ ቤሪሽ እንዲሆኑ ጠብቃለሁ ማለት ነው። ግን ሀሳቤን ልቀይር እችላለሁ በሂደቶች ላይ። ስለዚህ ይህንን እንደ አናሊስት እንዳትወስዱት። ምክንያቱም አሁን ያለንበት ወቅት ጦርነት አለ፣ ፕላስ የአሜሪካ ተገማችነት በብዙ አይነት ሁኔታ ኢቨን እንኳን ለእኔ ወይም ለእንደኛ አይነት ትሬደሮች ለመንግስታት ራሱ በሚከብድ ደረጃ መንግስታት ስላችሁ ትሬድ ለማድረግ ሳይሆን ጀስት እርስ በርስ በመንግስታቶች መካከል የሚኖር መተማመን አለ አይደል? ሶ በሱ ደረጃ ለኛም ተገማች የሆነ ማርኬት ይኖራል ብዬ አላምንም። ስለዚህ ያ በቻልኩት አቅም ማርኬቱ ላይ ያለውን ነገር ራሴን አፕዴት እያደረኩ ለመሄድ ሞክራለሁ። ስለዚህ ዛሬ ወደ ገባሁት ትሬድ ስመጣላችሁ እዚህ ጋር የምታዩትን ሃይ እንደ ዋና መነሻ አይዲያ ሊኩዊዲቲ አገኘሁኝ። ሶ ያንን ካገኘው በኋላ የመጀመሪያ ትሬዴን ለመውሰድ 15 ሚኒት ታይም ፍሬም ላይ ነበር የመጣሁት እና 15 ሚኒት ታይም ፍሬም ላይ ስመጣ 15 ሚኒት ላይ ያው ፕራይሱ አግሬሲቭሊ ከወረደ በኋላ 9 ተኩል የሆነው እዚህ ጋር ነው። ወደ ላይ ወጥቶ ሊኩዊዲቲ ወስዶ አግሬሲቭሊ ከወረደ በኋላ እቺ የምታዩት ኦርደር ብሎክ ነበረች። እቺን ኦርደር ብሎክ አሳያችሁ አንዴ። እቺን ኦርደር ብሎክ 1 ሚኒት ላይ ወርጄ ስናያት እዚህ ጋር በምታዩት በዚች ካንድል እቺን ኦርደር ብሎክ ነክቷታል። ከዛ አግሬሲቭሊ ወረደ። እዚህ ጋር ሌላ ኦርደር ብሎክ ፈጠረልኝ። ስለዚህ እዚህ ጋር ስቶፕ ሎሴን እዚህ ሃይ ላይ አድርጌ ገባሁኝ ማለት ነው። ከዛ በኋላ ያው ፕራይሱ በምታዩት መልኩ ስቶፕ አውት አደረገኝ ማለት ነው። ከዛ በመቀጠል ሁለተኛ ትሬዴን ለመውሰድ ሌላ ኮንፊርሜሽን ለማየት ሞከርኩኝ። 5 ሚኒት ላይ ይሄን የምታዩትን ቤሪሽ ኦርደር ብሎክ አገኘሁኝ። ፕራይሱ ያንን ነካ። ያንን ከነካ በኋላ የተወሰነ እንዲወርድልኝ ጠበቅኩኝ። ሶ ያንን ከነካ በኋላ የተወሰነ ወረደ። ድጋሚ ወደ ላይ ወጣ፣ ድጋሚ ወረደ ማለት ነው። ዘን እዚች ጋር በምታዩት ኦርደር ብሎክ እዚህ ሃይ ላይ ስቶፕ ሎሴን አርጌ ሴል ገባሁኝ ማለት ነው። ከዛ በኋላ ያው ፕራይሱ በምታዩት መልኩ ወደ ላይ ወጣ። እዚህኛው ጋር ስታዩት ስቶፕ አውት አላረገኝም፣ ግን ብሮከሬ ላይ ወይም ፕሮፊርሙ ላይ ስቶፕ አውት አድርጎኛል። እዚህ ጋር ሃዩን አልነካውም፣ እዛኛው ላይ ግን ነክቶታል። ምንም ማድረግ አልችልም፣ አርጊው ማድረግ አልችልም። የኔ ጥፋት አይደለም፣ የፕሮፊርም ጥፋት ነው ማለትም አልችልም። ቢካዝ ያው ይሄ ነገር ሀፕ የሚያደርግ ነገር ነው። ስለዚህ ያው በምታዩት መልኩ ኢቨን እዚህ ጋር ባይነካውም እዛኛው ጋር ነክቶታል። አሳያችኋለሁ በኋላ።
እዛ ጋር ከነካው በኋላ አስወጣኝ ማለት ነው። ስፕሪዲ ምናምን በስርዓት ነው ያስቀመጥኩት፣ በስፕሪድ ምክንያት አይደለም። ይሄኛውን ሃይ ራሱ ወስዶታል ያኛው። ስለዚህ እኔ ምንም ማድረግ አልችልም። ከዛ በኋላ ይሄንን ካስወጣኝ በኋላ ሶስተኛ ትሬድን ለመውሰድ ሞከርኩኝ። ሶ ፕራይስ ወደ ታች ወረደ። በምታዩት በዚች ካንድል ከዚች በታች ክሎዝ አደረገ። ሰዎች ቤሪሽ ኦርደር ብሎክ መሆን ትችላለች ማለት ነው። እዚህ ጋር በምታዩት ካንድል ይሄኛውን ኦርደር ብሎክ ተጠቅሜ ሴል ገባው። ስቶፕ ሎስ የዚህ ኃይል የሆነ ፕራይሱ የተወሰነ ወደ ላይ ወጥቶ ነበር፣ ድጋሚ ወረደ። አግሬሲቭሊ እዚህ ጋር ምን ሀፕን እንዳደረገ አላውቅም፣ ድጋሚ ወረደ። ደን እዚህ ጋር የምታዩት ይሄ 9 ተኩል ኦፕኒንግ ፕራይስ አለ። የ9 ተኩል ኦፕኒንግ ፕራይስ በታች የተወሰነ ከወረደ በኋላ ድጋሚ ወደ ላይ ወጣ ማለት ነው። ልክ እንደዚህ በሚያደርግበት ጊዜ እኔ ታርጌት አድርጌ ነበረው እዚህኛው ትሬድ ላይ ታርጌት አድርጌ ነበረው ኢንትራዴይ ሎ ነበረ። እዚህኛው ትሬድ ላይ ግን ታርጌት አድርጌ ነበረው ከ9 ተኩል በኋላ የፈጠራት እቺ የምታዩት የኤም ሴሽን ሎ አለች፣ እሷ ሎ ላይ ነበር በምታዩት መልኩ እዚህ ጋር ታርጌት አድርጌ ነበረው። ለምን እዚህ ጋር ወጣሁን እሱን አስረዳችኋለሁ። ሶ እዚህ ጋር ነበር ስጠብቅ የነበረው፣ ግን ፕራይሱ በምታዩት መልኩ እዚች ጋር በምታዩት መልኩ ከ9 ተኩል ኦፕኒንግ ፕራይስ በታች ወርዶ ድጋሚ ወደ ላይ ወጥቶ መመለስ ሲጀምር እዚህ ድረስ መጠበቁ ፕሮባብሊ ሎ ፕሮባቢሊቲ ሊሆን እንደሚችል አሰብኩኝ። እዚህ ጋር ማለት ነው ሎ ፕሮባቢሊቲ ሊሆን እንደሚችል አሰብኩኝ። ለምን ብዙ ጊዜ ከ9 ተኩል በኋላ ባለ ሎ ላይ መሰረት አድርጎ ትሬድ ለማድረግ ብዙ መተማመን የለኝም። ከዛ ይልቅ ለዛውም ቅርብ ያሉ ሎዎችን ማመን የተሻለ ነው ለእኔ። ከዛ በተጨማሪ እዚህ ጋር ያው ዲስካውንት ውስጥ ገብቶ ነው ይሄንን ፈጥሮ የተመለሰው። ስለዚህ ድጋሚ ወደዚህ ቢመጣ እዚህ ጋር ነክቶ የመመለስ እድሉ ከፍተኛ ሊሆን እንደሚችል አሰብኩኝ። ስለዚህ ስቶፕ ሎሴን ወደዚህ እዚህ ኃይል ትሬል አረኩና ወደዚህኛው ሎ ታርጌት አረኩኝ ማለት ነው። በአጋጣሚ ሆኖ እዚህ ጋርም ሀፕን እንዳረገ አላውቅም፣ ፕራይሱ አግሬሲቭሊ ሙቭ አረገ በደንብ። በእኔ በኩል ስሊፕ ፔጅ ነበርና ወደ $500 አካባቢ 3.7 አራር ነበር ላገኝ የምችለው እዚህ ጋር ሳረገው 3.78 አራር አካባቢ። ግን በምታዩት መልኩ ያው የተወሰነ ስሊፔጅ ነበርና እዚህኛው ሎ ላይ ነው የዘጋልኝ። ጥሩ ነው ለኔ። ሶ ወደ 0.5 አራር አካባቢ ስሊፔጅ አገኘው ማለት ነው። ሶ የገባዋቸው ትሬዶች እዚህ ጋር የምታዩቸው ናቸው። 3 ትሬድ ይላል እዚህ ጋር በምታዩት መልኩ። የመጀመሪያው ይሄ ነው። ሁለተኛው ደግሞ እዚህ ጋር ያለው ነው። ከዛ በፊት ምንም አይነት ትሬድ አልገባውም። ሶ የመጀመሪያው ይሄ የምታዩት ነው። ሁለተኛው እዚህ ጋር ያለው ነው። ይሄኛው በምታዩት መልኩ ይሄንን ሃይ ነክቶታል። ከዛ ቀጥዬ ሶስተኛው ትሬድ እዚህ ጋር አለ። እሱን ያው ባሳየኋችሁ መልኩ እዚህ ጋር ነው የወጣሁት። ከዛ ውጪ ያው እዚህ ጋር የምታዩቸው ናቸው። ሁለቱ የመጀመሪያዎቹ ናቸው። ላይ ያሉት ሁለቱ ሎሶች ሮብለት የገባዋቸው ናቸው። አይ ቲንክ ቀኑ ይታያል። በአንድ የገባዋቸው ናቸው። ከዛ በኋላ ሌላ ትሬድ አልገባውም ነበር እንዳልኳችሁ ሐሙስና አርብ። ዛሬ ነው ሌላ ትሬድ የገባሁት። ሁለቱ የከሰርኳቸው አሉ። ከዛ በመቀጠል ደግሞ ያው ዊን ያረኩት አለ ማለት ነው። ይሄኛውን አሁን ጀስት ጆርናል ሳረገው ልክ እንደከሰርኩኝ አድርጌ ጆርናል አላረገውም። ለምን የኔ ችግር አልነበረም፣ የኔ ጥፋት አልነበረም። አናሊሲም በስርዓት ሰርቻለሁ። ሶ ጆርናል ማረገው ያለኝን ስታቲክስ በደንብ ለማወቅ ነው እና ያንን ለማወቅ የሚረዳኝ ደግሞ ትክክለኛው መረጃ ሳስቀምጥ ነው እንጂ በፕሮፊርም ፕራይስ አክሽን ምክንያት ማኒፕሌት የተደረገውን ጨምሬ አይደለም። ስለዚህ ጆርናል ሳረገው ምናልባት ዊን እንዳረኩኝ አድርጌ ነው ጆርናል ማረገው። ሶ ዛት ሚንስ ዛሬ 2 ትሬድ ገባው፣ አንደኛው ሎስ አንደኛው ዊን ብዬ ነው ማለት ነው ጆርናል ማረገው። ግን ከዛ ውጪ ይህንን ሎስ በማድረጌ ምንም አይነት የተሰማኝ ኢሞሽናል የሆነ ኔጌቲቪቲ የለም። ጀስት ይሄ ነገር ሀፕን ያደርጋል። ስለዚህ ያው ለእናንተም ይሄን ነገር ማሳየት ፈልጋለሁ። ምናልባት ይሄ ነገር ካጋጠማችሁ ያን ያክል ግራ እንዳትጋቡ ወይም የሆነ ኢሞሽናል እንዳትሆኑ። ጀስት እነዚህ ነገሮች ሀፕን ያደርጋሉ። ሰው በአጠቃላይ ዛሬ አይ ቲንክ $2000 አካባቢ ፕሮፊት ጨርሻለሁ። በአጠቃላይ ከባለፈው ሳምንት ጀምሮ ነበር ይህን አካውንት ትሬድ ሳረግ የነበረው። ከሰኞ ጀምሮ ያው እነዚህ ከእናንተ ጋር ያወራንባቸው ሁሉም ትሬዶች ያወራንባቸው ናቸው። አጠቃላይ 6200 አካባቢ ፕሮፊት አለው። ምናልባት ከዚህ አካውንት ዊዝድሮዋል ልጠይቅ እችላለሁ። እስካሁን ይህንንም ትሬድ እያረኩት ያለሁት ሌሎቹ ዊዝድሮ ሪኩዌስት ለማድረግ ቀን እየጠበቅኩኝ ስለሆነ ነው። ስለዚህ እስከዛ ዝም ብዬ ስራ ከምፈታ ብዬ ነበር ይህንን ፑሽ ሳረገው የነበረው እንጂ ብዙ ጊዜ እዚህ ጋር ነበር ማቆመው። ምናልባት ይህን ያክል ካተረፉ በኋላ ወይ እዚህኛው ጋር 3000 ምናምን ካተረፍኩ በኋላ አቆም ነበር። ግን ጊዜ ስለነበረኝ ያው በቻልኩት አቅም ትሬድ ላድርግ ብዬ አስቤ ነበር የቀጠልኩት። ግን ምናልባት ልጠይቅ እችላለሁ። ከጠየቅኩኝ ዊዝድሮዋል ከጠየቅኩኝ ነገ ትሬድ ላልገባ እችላለሁ። ግን ደግሞ ምናልባት
እንደ ሁኔታው አላቅም ልቀጥልም ስለምችል ከቀጠልኩኝ ቪዲዮ ሰርቼ በምታዩት መልኩ ለቀላችኋለሁ። ለዛሬ ግን እየተወያየንበት የነበረው ትሬድ ይህን ይመስላል። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። መልካም ምሽት ይሁንላችሁ። ሰላም፣ እንዴት ዋላችሁ? እንዴት አመሻችሁ? አይ ሆፕ ጥሩ ቀን ውላችኋል። ዛሬም በድጋሚ ሌላ ትሬድ ሪካፕ ይዤላችሁ መጥቻለሁ። የኤፕሪል 7 ትሬድ ሪካፕ ነው የሚሆነው። ዛሬም በነበረኝ ቀን አንድ ትሬድ ገብቼ ነበር። በሱም 3 አራራ አካባቢ ይዤ መውጣት ችያለሁ። በጊዜ ነበር የጨረስኩት። ኦልሞስት በኒውዮርክ አቆጣጠር 10 ሰዓት አካባቢ ላይ ነበር የጨረስኩት። ዛት ሚንስ በእኛ 11 ሰዓት ማለት ነው። ስለዚህ ያው ዛሬ ወደ ገባው ትሬድ ስመጣላችሁ ዋና መነሻ የነበረው ያው ኤስኤምቲ ነበረ። እዚህ ጋር የምታዩት ኤስኤምቲ አለ። እዚህኛው ጋር ፌሊየር ፈጥሯል ናስዳክ ላይ። ኤስኤንፒ 500 ላይ ደግሞ መተን ብናየው 4 ሃወር ላይ እዛው ላይ ብሬከር ፈጥሯል። ይህንን ብሬከር ፈጥሮ እቺ የምታዩትን ሃይ በሚፈጥርበት ጊዜ ዴይሊ ላይ መተን ስናየው እቺ የምታዩት ሎንግ ዊክ አለች። የዛችን ዊክ 50% ነበር የነካ ወይም ኮንስኩዌንስ ኢንክሮችመንቷን ማለት ነው። ስለዚህ እዚህ ጋር የምታዩትን ሃይ ከፈጠረ በኋላ አግሬሲቭሊ ወርዷል። እዚህ ጋርም በተመሳሳይ ሁኔታ ፕራይሱ ፌሊየር ነው የፈጠረው፣ ግን ያው ወደ ላይ ወጥቶ እቺን ሃይ ከፈጠረ በኋላ አግሬሲቭሊ ወርዷል። ከዛ በተጨማሪ እዚህ ጋር የምታዩትን ሌሊት ላይ የነበረች ኦቨርናይት ሊኩዊዲቲ ነበረች እና እሷን ሃይ ወስዷታል። ኤሲያን ሬንጅም ሃይም አለን። ከዛ በተጨማሪ ፕራይሱ እዚህ ጋር በምታዩት መልኩ አግሬሲቭሊ ከወረደ በኋላ የተወሰነ ተመልሶ መጥቶ እዚህ ጋር የምታዩትን የዋን ሃወር ቤሪሽ ኦርደር ብሎክ ይነካልኛል ብዬ ጠብቄ ነበር ልክ 9 ተኩል እንደሆነ። ግን በምታዩት መልኩ አግሬሲቭሊ ወጥቶ ነበር ወደ ላይ። ግን ፕሪሚየም ውስጥ ገብቶ ከዚህ ጀምረን ፕሪሚየም እና ዲስካውንታችንን ለማወቅ ብንሞክር ፕሪሚየም ውስጥ ገብቶ ፌር ቫልዩ ጋፑን ነክቶ ነው የወረደው። ምናልባት እቺን ቤሪሽ ኦርደር ብሎክ ላይጠቀማት ይችላል ብዬ አመንኩኝ። ይህንን ፌር ቫልዩ ጋፕ ኦልሞስት 50%ን ነክቶት ነው የወረደው እና ልክ እንደዛ አድርጎ መውረድ ሲጀምር ቀጥታ ወደ 5 ሚኒት ነበር የመጣሁት። 5 ሚኒት ላይ ስመጣ ማየት የቻልኩት ነገር ሙሉ ሰፊ ላድርግላችሁና እንየው። 5 ሚኒት ላይ ስመጣ ፕራይሱ እዚህ ጋር የምታዩትን ሃይ ወስዷል። ከ9 ተኩል በኋላ ነው ይሄ አግሬሲቭ የሆነ ሙቭ የተፈጠረው። ያንን ሃይ ከወሰደ በኋላ ድጋሚ አግሬሲቭሊ ወረደ። ከዚች ካንድል በታች በቤሪሽ ካንድል ዘጋ ወይም ደግሞ ክሎዝ አረገ እዚህ ጋር። ዛት ሚንስ እዚህ ጋር ምን አለን ማለት ነው? ቤሪሽ ኦርደር ብሎክ አለን ማለት ነው። ድጋሜ በሚኖረው ካንድል ፕሮባብሊ ፕራይስ ወደ ላይ ወጥቶ እዚህ ጋር ሎንግ ዊክ እንደመኖሯ ኮንሲኩዌንስ ኢንክሮችመንቷን ይነካታል ብዬ ጠበቅኩኝ። ስለዚህ እችኛውን ቤሪሽ ኦርደር ብሎክ መጠቀም አልፈለኩም። አትሊስት ይሄ ወደ ላይ ከወጣ በኋላ ድጋሚ ወርዶ በቦዲ እንዲዘጋ ጠበቅኩኝ። ድጋሚ ወረደና በቦዲ ዘጋ። ኢቭን 50% ራሱ አልነካትም። ይህን ምን ያመላክተኛል? ፕራይሱ አግሬሲቭሊ ወደ ታች እየወረደ እንደሆነ ያመላክተኛል። ያንን ካገኘው በኋላ እችኛዋን ቤሪሽ ኦርደር ብሎክ ድጋሚ እንዲነካት ጠበቅኩኝ። ድጋሚ ወጣና እችን ቤሪሽ ኦርደር ብሎክ ነካት ማለት ነው። ዛት ሚንስ ኮንፊርሜሽንን አገኘው። ፒዲአር የዋን ሃወር ፌር ቫልዩ ጋፕ አለኝ ማለት ነው። ዘን ወደ 1 ሚኒት መጣው። ወደ 1 ሚኒት ከመጣው በኋላ እዚች ጋር በምታዩት ሃይ ነበር የ5 ሚኒት ኦርደር ብሎኳን የነካት። ድጋሚ ወደ ታች ወርዶ ከዚች ካንድል በታች በቦዲ ክሎዝ አረገ። ዛት ሚንስ እዚህ ጋር ቤሪሽ ኦርደር ብሎክ አለኝ ማለት ነው። እዛች ቤሪሽ ኦርደር ብሎክ ላይ ሴል ገባሁኝ። ስቶፕ ሎሴ እዚች ኦርደር ብሎክ ሃይ ላይ ሆነ። ዘን ታርጌት የነበረው ደግሞ ኢንትራዴይ ሎ ላይ ሆነ ማለት ነው። ስለዚህ ያንን ወደ 4 ሃወር ገብቼ ወደ 1 ሃወር ገብቼ ባሳያችሁ ታርጌቴን ከዚችኛዋ ኢንትራዴይ ሎ በተጨማሪ ኢንትራዴይ ሎ ያልኳት እዚች ጋር ያለችው ናት። ቀድማ የነበረችው ካንድል ላይ ወይም ቀድሞ የነበረው ሰዓት ላይ ፈጥሮት የነበረው ሎ ነበር፣ የቀኑ ሎ ማለት ነው፣ ኢንትራዴይ ሎ። እዚህ ጋር የምታዩት ኒው ዊክ ኦፕኒንግ ጋፕ አለ። ያንን ኒው ዊክ ኦፕኒንግ ጋፕም አብሮ ሊጠቀሙ ይችላል ብዬ ስላሰብኩኝ እዚህ ጋር ወጣው። ያው ፕሪቪየስ ዴይ ሎ ላይ ሊደርስ ይችላል ብዬ አምኜ ነበር፣ ግን እዚህ ጋር ያለው ኒው ዊክ ኦፕኒንግ ጋፕ ጥርጣሬ ፈጠረብኝ። ያው እንዳልኳችሁ ደግሞ ይህ አካውንት ኦልሞስት ፒያውት ላይ ልደርስ 1 ቀን ወይ 2 ቀን ይቀረኝ። ስለዚህ ከዚህ በላይ ብዙም ፑሽ ማድረግ አልፈልግም። ምክንያቱም ሰደሊ እስከዚህ ድረስ ታርጌት አድርጌ ጀስት ታርጌት ቢነካ ራሱ 10 አራራ አካባቢ ነውና ፈንድድ አካውንቶች ላይ ኢንኮንሲስተንት የሆነ ፕሮፊት የሚመጣ ከሆነ አንዳንድ ጊዜ እንደ ዋን ሳይድ ቤቲንግ ይወስዱታል፣ እንደ ጋምብሊንግ ይወስዱታል። ያ ደግሞ ፒያውት ሊያስከለክልኝ ይችላል። ለዛ ነው ፈንድድ አካውንቶች ላይ ሲሆን ቅርብ የሆኑ ታርጌቶችን 3 አራር እና ምን አካባቢ ማድረገው። ጀስት ቻሌንጆች ላይ ሲሆን ደግሞ ባለው ማርኬቱ በሰጠኝ 7ም 8ም 10ም አራር ድረስ ስጠብቅ ልታዩኝ የምችሉት ማለት ነው። ሞር ፈንድድ አካውንቶች ላይ ሲሆን ኦቨር ዲስፕሊንድ ሆኜ ነው ትሬድ ማድረገው። በቻልኩት አቅም ሃይ ፕሮባቢሊቲ የሆኑ ትሬዶችን ብቻ ነው የሚወስደው። ከዛ በተጨማሪ ደግሞ ታርጌት ማድረገው ፕሮባቢሊቲን ከፍ በሚያደርግልኝ መልኩ ነው። ይሄኛው አካውንት አይ ቲንክ ነገ ወይ ከነገ ወዲያ
ፒያውት ይኖረኛል። ዛሬ ይሆናል ብዬ ነበር ቀኑን ስቆጥር ተሳስቻለሁ። ወይ ነገ ነው የሚሆነው ወይ ከነገ ወዲያ ነው የሚሆነው። ነገም ካልሰጡኝ እና ትሬድ ማድረግ ምችል ከሆነ እዚሁ አካውንት ላይ ትሬድ ላረግ እችላለሁ። ማላረግ ከሆነ ትሬድ ሪካፕ አልለቅላችሁም። ካረኩኝ ግን ትሬድ ሪካፑን እለቅላችኋለሁ ማለት ነው። ዛሬ የገባሁትን ለማሳየት ያክል ጀስት እዚህ ጋር የምታዩት ነበረ ሴል ያልኩት እዚችኛው ኦርደር ብሎክ ላይ ነበር። ዘን እዚህ ጋር ኢንትራዳይ ሎው ላይ ወጣሁኝ ማለት ነው። ሜቢ ዋን ሀወር ላይ ማየት እንችላለን። እዚችኛዋ ሎው ላይ ነበር የወጣሁት። ከዛ በተጨማሪ ያው እነዚህ ከዚህ በፊት የገባዋቸው ትሬዶች ናቸው። ትላንትና የገባሁት እዚህ ጋር አለ፣ ዛሬ የገባሁት እዚህ ጋር አለ። ኦልሞስት አሁን 9% ፕሮፊት ላይ ነው አካውንቱ። ምናልባት ነገ ቀኑ ከሆነ ነገ ጠይቃለሁ ማለት ነው። ካልሆነ ግን ሌላ ትሬድ ሪካፕ እሰራላችኋለሁ ነገ በሚገባው ትሬድ። አብራችሁን ስለቆያችሁ በጣም አመሰግናለሁ። መልካም ምሽት ይሁንላችሁ። ሰላም፣ እንዴት ዋላችሁ? እንዴት አመሻችሁ? አይሆፕ ጥሩ ቀን ውላችኋል። ዛሬም በድጋሚ ሌላ ትሬድ ሪካፕ ይዤላችሁ መጥቻለሁ። የሮብ ቀን ኤፕሪል 8 ትሬድ ሪካፕ ነው የሚሆነው። ዛሬ ወደ ገባው ትሬድ ገብቼ በደንብ አሳያችኋለሁ ማለት ነው። ዋና መነሻ የነበረው መንዝሊ ላይ ነው። ያው ከዚህ በፊት በነበሩ ቀናት ስጠብቅ የነበረው ቤሪሽ ነበር ታስታውሱ ከነበረ። ዘንድ ትላንትና ኢራንና አሜሪካ የተኩስ አቁም ስምምነት አረጉ። ዘንድ ሰደንሊ ይሄ የምታዩት ሙቭ ተፈጠረና ፕራይሱ ቡሊሽ ሆኖ ወደ ላይ ወጣ። ከዛ ግን እዚህ ጋር የምታዩትን የመንዝሊ ኦርደር ብሎክ ነካ ማለት ነው። ለዚህ ነው እስከ መንዝሊ ድረስ እስከ 3 መንዝ ድረስ እየወጣው ማየውና እዚህ ጋር የመንዝሊን ኦርደር ብሎክ ነካልኝ። ያንን ከነካ በኋላ እዚህ ጋር በምታዩት መልኩ መውረድ ጀምሯል። ስለዚህ ሌላ ታይም ፍሬም ላይ ብዙ የሚያየሁት ነገር የለም። ጀስት የመንዝሊ ኦርደር ብሎክ ዋና ሃየር ታይም ፍሬም ላይ ያገኘሁት ኮንፊደንስ ነው። ከዛ በተጨማሪ ወደ 4 ሃወር ስንመጣ ሌሊት ያንን አግሬሲቭ የሆነ ሙቭ ሲንቀሳቀስ ፈጥሮት የነበረው ኢምባላንስ አለ። ኦብቪየስሊ ሌሊቱን ቡሊሽ ከነበረ ወይ ሪቨርሳል ነው የሚሆነው ወይ ዘ ኮንሶልቴት ያደርጋል። ስለዚህ ምን አሰብኩኝ፣ ኢቨን አግሬሲቭሊ ሄዶ ቢሆንም ብዙ ሙቭ አድርጎ ቢሆንም ሌላ ጊዜ እንዳልኳችሁ ብዙ ትሬድ ማድረግ አልፈልግም። ግን ያው ፕሮፊት ላይ ነኝ። አንደኛ ባለፉት ቀናቶች ፕሮፊት ላይ ስለነበርኩም ጥሩ የሆነ ፐርፎርማንስም ስለነበረኝ ከዛ ጋር ተያይዞ መውሰድ እንደምችል አሰብኩኝ። አንድ ሁለት ትሬድ ማክሲመም ሎስ ፈቅጄ ለራሴ ገባው። 2 ትሬድ ምናምን አካባቢ ሎስ ካረኩኝ አቆማለሁ ብዬ ማለት ነው። ዘን በምታዩት መልኩ ያው ፕራይሱ እኔ የደረስኩት እዚህ አካባቢ ነው፣ ጀስት 9 ተኩል ማለት ነው። ስለዚህ 9 ተኩል እንደሆነ አግሬሲቭ ወደ ላይ ወጣ። እቺን ሃይ ወሰዳት 5 ሚኒት ላይ ትታያለች ብዬ አስባለሁ። እቺን ሃይ ወሰዳት። ያቺን ሃይ ከወሰደ በኋላ እንደምታዩት ወረደ ማለት ነው። ከዛ ድጋሚ ወደ ላይ ወጣ። ድጋሚ ወደ ላይ ወጥቶ እዚች ጋር የምታዩት ሚቲጌሽን ብሎክ አለች። ያቺ ሚቲጌሽን ብሎክ ነካት ማለት ነው። ዘን ያቺ ሚቲጌሽን ብሎክ ከነካት በኋላ ወደ ታች ወረደ። ከዛ በተጨማሪ አይ ቲንክ 4 ሃወር ላይ ያለ ኦርደር ብሎክ ነበር፣ እሱንም ነክቶታል በዚች በ5 ሚኒት ካንድል። ፒዲአሬን አገኘው ማለት ነው። ያንን ካገኘው በኋላ ሜቢ 1 ሚኒት ላይም ተመልሰን ይበልጥ ማየት እንችላለን። በምታዩት መልኩ ይሄን ይነካው። ዘን ኦርደር ብሎክም አለ እዚህ ጋር። ከዛ በኋላ አግሬሲቭሊ ወረደ። እዛ ጋር የ5 ሚኒት ኦርደር ብሎክ ፈጠረልኝ። ስለዚህ እዚህ ጋር ኮንፊርሜሽን ማግኘት ይችላል ይሄን የ5 ሚኒት ኦርደር ብሎክ ከነካው። ስለዚህ ያንን ከነካ በኋላ የተወሰነ እንዲወርድልኝ ጠበቅኩኝ። እንደጠበቅኩትም 1 ሚኒት ላይ ልመለስላችሁ። ያችኛዋን የ5 ሚኒት ኦርደር ብሎክ ነክቶ ኮንሶልቴት ሲያደርግ ቆይቶ መጨረሻ ላይ አግሬሲቭሊ ወረደ። ልክ እንደዚህ በቦዲ ከካንድሎቹ በታች ክሎዝ ሲያደርግ እዚህ ጋር ኢንትሬን አስቀመጥኩኝ ማለት ነው። ሁለቱ ካንድሎች ኦርደር ብሎክ ናቸው ኮንስኩቲቭ ስለሆኑ ስቶፕ ሎሴ እዚህ ሃዩ ላይ ሆነ። ዘን ታርጌቴን ያረኩት ያው ብዙ ጊዜ እንደዚህ አይነት ቀናቶች ሲፈጠሩ፣ እንደዚህ አግሬሲቭ የሆኑ ቀናቶች ሲፈጠሩ ኢምባላንስ አለ። ስለዚህ እዚህ ድረስ ይመጣል ብዬ ታርጌት ማድረግ አልችልም። እዚህ ድረስ ይመጣል 0.5 ድረስም ባረገው በጣም ሩቅ ነው። ያችሁት 18 ምናምን አካባቢ ነው። ሃንድሉም በጣም ብዙ ነው። ስለዚህ ምንድነው ማድረገው? ብዙ ጊዜ ኤሲያን ሬንጅ ፐርፌክት ከሆነ ወይም ደግሞ ከዚህ በፊት ከነበሩት ጋር በተመጣጣኝ ሁኔታ ከሆነ ይሄን ካያችሁት ከዚህኛው ውጭ ያሉት ኤሲያን ሬንጆች ጥሩ ናቸው። ጀስት ብዙ አልነበሩም። ይሄም ተመሳሳይ ናቸው። ስለዚህ ይሄኛውም ኤሲያን ሬንጅ ኖርማል ነው ማለት ነው። ስለዚህ ይሄንን ኤሲያን ሬንጅ ለምን መጠቀም እችላለሁ? ለፕሮጀክሽን መጠቀም እችላለሁ። ምን አረኩኝ? ኤሲያን ሬንጅ ላይ ስታንዳርድ ዲቪዬሽን ዘረጋው። ከዚህ ሃይ ጀምሬ እስከዚህ ሎ ድረስ ቦዲውን አይደለም ኢንዲሶች ላይ የሚጠቀመው ብዙ ጊዜ ዊኮቹን ነው። ዘን የኤሲያን ሬንጅ ከ20 ሰዓት ጀምሮ ያለውን ወስዶ ልክ እንደዛ ካረኩኝ በኋላ
ጀስት ፕራይሱ እንደምታዩት ኦልሞስት ወደ ላይ ወጥቶ 2 አካባቢ ደርሷል። 2ን አልነካትም ግን 2 አካባቢ ደርሷል። ልክ እንደዚህ ወጥቶ ልክ በምታዩት መልኩ ይሄን ያክል ከወጣልኝ በዚህኛው በኩል በኤሲያን ሬንጅ በታች የወጣውን ያክል ጠብቃለሁ። ወደ ታችም ማለት ነው ከኤሲያን ሬንጅ በታች የወጣውን ያክል ለምሳሌ እዚህ አካባቢ ነው የወጣው አይታችሁት ከሆነ እዚህ አካባቢ ነው። ስለዚህ በዚህኛው በኩል ልክ እንደዛ ስጠብቅ እዚህ አካባቢ ይሆናል ማለት ነው። እሺ እዚህ አካባቢ ይሆናል። በዚህ በኩልም የሄደው ሙቭ ሜቢ በሬክታንግል አድርገን መለካት እንችላለን። ሶ በዚህ በኩልም የሄደው ሙቭ ብዙ ጊዜ የማደርገው ታርጌት በማላገኝበት ጊዜ ነው። ስለዚህ በዚህ በኩል የሄደው ሙቭ በዚህ መልኩ ያስኩት ዘን ዳይሬክትሊ ይሄንን እዚህ ሺ እመጣለሁ። ኦኬ ሶ በምታዩት መልኩ እዚህ ጋር ይሄን ያክል ይሄዳል ብዬ መጠበቅ እችላለሁ እስከ አንድ ስታንዳርድ ዲቪዥን ድረስ ማለት ነው። ስለዚህ በዚህ በኩል ሄዶም በዚህኛው በኩል ጠብቃለሁ ማለት ነው። አንዳንድ ጊዜ እጥፍ ሊሄድ ይችላል ግን ሃይ ፕሮባቢሊቲ ላገኝ የምችልበት ወይ ያ ነው። ያም ማድረገው ግን ታርጌት ማግኘት በማልችልበት ጊዜ ነው። ታርጌት ማለት ሩቅ የሆኑ ሃይና ሎች ብቻ ካሉኝ ቅርብ የሆነ ምንም ታርጌት ማድረገው ነገር ከሌለ ያንን አደርጋለሁ ማለት ነው። ብዙ ጊዜ እንደዚህ ኢምባላንስ ሲፈጠር በተለይ ያው ስዊንግ ትሬድ ባደረገ እስከዚህ ልጠብቅ ችል ነበር ግን እኔ ስዊንግ ትሬደር አይደለሁም ስካልፐር ነኝ። ሪትሬስ ሊያደርግ የሚችልበትን ፖይንት ነው ማየት የምችለው። ስለዚህ ወደ 1 ሚኒት መጣሁኝ። ቅድም በምታዩት መልኩ እዚህ ጋር ገባሁኝ። ያው ታርጌት የሚሆነው እዚህ ጋር ነው ብያቸዋለሁ። ስለዚህ እኔ ከዛች የተወሰነ ከፍ አድርጌ በምታዩት መልኩ ታርጌት ታረኩኝ። 6 አራራ አካባቢ ሰጠኝ። ከገባሁኝ በኋላ ፕራይሱ እንደዚህ መውረድ ጀመረ። ስቶፕ ሎሴን ወደ ብሬክ ኢቭን አመጣሁና እስከዚህ ድረስ ጠበቅኩት። እዚህ ጋር ወጣሁኝ ማለት ነው። ጀስት ፕሩፉን ለማሳየት ያክል እዚህ ጋር የምታዩት ነው። የትላንቱ አካውንት ላይ ነው የገባሁት። አይ ቲንክ አሁን ፒያውት መጠየቅ እችላለሁ። ስለዚህ አሁን ከእናንተ ጋር እንደጨረስኩ ፒያውቱን እጠይቃለሁ ማለት ነው። ስለዚህ በምታዩት መልኩ ትሬዱን የገባሁት እዚህ ጋር ነው። ይቅርታ በጣም ትሬዱን የገባሁት እዚችኛው ኦርደር ብሎከር ነው። በምታዩት መልኩ ይሄ ሲወጣ ኦርደር ብሎክ ላይ ገባው። ስቶፕ ሎሴን እዚህ ላይ አረኩኝ። ወደ ላይ የተወሰነ መጥቶ ነበር። ዘንድ ሲወርድ እዚህ ጋር ወጣሁኝ ማለት ነው። በምታዩት መልኩ $6000 አካባቢ ሰጠኝ ማለት ነው። አሁን 15000 አካባቢ ለፒያውት አለኝ ማለት ነው። ስለዚህ ዛሬ ፒያውት ወስዳለሁ። ነገና ከነገ ወዲያ እንኳን በእርግጠኝነት ትሬድ አላረግም። ምንም ቢሆን ትሬድ አላረግም። አካውንትም የለኝም ትሬድ ማድረግበት አዲስ ካልገዛው በቀር ያው ሁሉም ፒያውት ላይ ናቸው። ሁሉንም በአጋጣሚ ሆነው እኩል ቀን የጀመርኳቸው ያው በአዲስ ዓመት ሲመጣ ያው ክሪስማስ ምናምን ነበር እና የዛኔ ነበር ብዙዎቹ አካውንቶች አሉት ከዚህኛው አሁን ከገባሁበት አካውንት ውጪ ከዛኔ ጀምሮ ነው ይዣቸው የመጣሁት የቀሩትን አካውንቶቼ። ስለዚህ ሁሉም አንድ ላይ ነበር ሳስጀምራቸው የነበረው። ስለዚህ በዛ ምክንያት እኩል ቀን ነው ሶስቱ ያላቸው። ይሄኛውም እንዳጋጣሚ ሆኖ ቅርብ ከነሱ ጋር ቅርብ በሆነ ሁኔታ ሆነ። ስለዚህ እነሱ ላይ ትላንትና ነው ከትላንት ወዲያ ፒያውት ጠይቄ ነበረ። ዛሬ ይሄኛው ላይ ጠይቃለሁ። እስከ ሰኞ ድረስ ይደርስልኛል ብዬ አምናለሁ። ከዛ በኋላ ምናልባት ከሰኞ በኋላ ደግሞ እንገባለን ማለት ነው። አሳውቃችኋለሁ። ለዛሬ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። መልካም ምሽት ይሁንላችሁ።